ጓዳ ጎርጓዳውን ያውቃሉ። እናቶች የተበላበትን እቃ ያነሳሉ፣ ያጥባሉ። በዛ ዘመን የነበራቸው ሳህን ምን ትሪ ምናምን ነገር ይሁን ባናቀም ግን የሚበሉበት እቃ ለሚታጠብ ማለት ነው። ከሸክላም ይሁን ከእንጨት ከምን እንደሰሩት ባይታወቅም ደግሞ ባሏ እጮኛዋ የአናጺ ነውና ከእንጨት ስራ የሚሰሩ አሉ። ጠረጴዛ ምናምን ነገር አለ። የተበላበት ይወለወላል፣ ይታጠባል፣ ይነሳል ምናምን ነገር ይላል። አለቀው ይቀጂው እዛ ጋር የወጡ ክፍል አለ። በእስራኤል በአይሁድ ባህል ስለሆነ እንጀራ ብለን ያዘው የእንጀራው ክፍል አለ፣ ስጋም ካለ አለ። ምክንያቱም ሰርግ ነው። የሚቀዳ ይቀዳል፣ የሚያወጣ ወጥ ያወጣል፣ የሚጨልፍ ይጨልፋል፣ ያቀበላል። እትዬ ያዡ ውሰጁ፣ እነዛ ጋር አልደረሰም ቅዱላቸው ተብልና እና በዛ መካከል በቤተ ዘመድ መካከል ጓዳ ውስጥ የሚወራው ሁሉ እንጂ ጌታችን እናት እዚህ እግሯን ዘርግታ ኑ ቀዱ አምጡ። ዘመድ የሆነ ሰው እናቶቻችን ምንድነው የሚያደርጉት? ጓዳ ጎርጓዳ። እኔ አሁን እህቴን በዳርነት ቅዱስ ቃሉ አይናገርም። ምሳሌ 31 በል አይናገርም። መኃልየ ሰሎሞን መጽሐፍ ምዕራፍ 10 በል ማን አይናገርም። ኢሳይያስ 60 አይናገርም። ራእይ 12 መዝሙር 132 አይናገርም። መዝሙር 44:9 አይናገርም። ሉቃስ 1 አይናገርም። ሕዝቅኤል 44 የተዘጋች በር አይናገርም። የምትሉትን ሁሉ የመጽሐፍ ቅዱስ ክፍል ከዘፍጥረት እስከ ራእይ ጥቀሱ። አንዱ ማርያም አማላጅ መሆኗን የሚያሳይ ጥቅስ የለም። ቆይ ጉዳዩ ምንድን ነው? ኦርቶዶክሳውያን ምንድን ነው የያዙት ብለህ ብትል እንዴት ማርያም ታማልዳለች ብሎ የሚል ይሄንን ህዝቡ ሁሉ የሚያውጀው እንዴት አንድ በመጽሐፍ ቅዱስ ማስረጃ ሊያስደግፉ አልቻሉም? ለምን? የተጻፈ የለም ማርያም ታማልዳለች ብሎ የሚል ኢየሱስ ሲያማልድ ብሎ የሚል አማላጅ፣ አስታራቂ፣ ዋስ፣ ጠበቃ እያለ ማለት መካከለኛ። ይኸው አማላጅ፣ አስታራቂ፣ መካከለኛ፣ ዋስ፣ ጠበቃ። እነዚህ ቃላቶች ለጌታችን ለኢየሱስ ክርስቶስ መጽሐፍ ቅዱስ ላይ በሙሉ ተጠቅሰዋል። በሙሉ ወንድሞች እናቶች፣ ሮሜ እንደው አንዳንድ እንኳን ተጻፍቲ ሮሜ 8:34 አስታራቂ፣ ሮሜ 5:8-10 እግዚኦ መካከለኛ። አንዳንድ ብቻ ጥቅስ ሌላው እንኳን ልተው። አንደኛ ጢሞቴዎስ 2:5 ጠበቃ፣ አንደኛ ዮሐንስ 2:1 ዋስ፣ ዕብራውያን 7:22 ይሄ ሁሉ ለኢየሱስ ነው። ይሄ ሁሉ ጥቅስ አዎ። ለማርያም አማላጅነት ዜሮ መጽሐፍ ቅዱስ ላይ የለም። እና ህዝባችን ምን ይላል? ማርያም ታማልዳለች፣ ፍቅሯ ጠንቶብናል ይለኛል። እኔ ጥላቻ ጸናብኝ እንዴ ብራዘር? ኢየሱስን ስለወደድኩት ነው እንዴ እንደዚህ ያልኩት? እናንተ ስለጠላችሁት ነው እንዴ ኢየሱስ አያማልድም ብላችሁ የምትሉት? እኛ ማርያምን አታማልድም ብለን ስንል ስለጠላናት ነው? እናንተ ስለወደዳችሁ ነው መጽሐፍን ብሎ ባይላት የምትሉት? ብራዘር መጽሐፉ ያለውን እንላለን። ኢየሱስን ስለወደድኩ ስለጠላ ነው አይደለም። አሁን እንወደዋለን ቀድሞ እሱ ስለወደደ። ታዲያን ኬታምታችሁ ሐዋርያቱ ስለጻፉት ነው። ስለወደድኩት የቀጸልንለት ቃል አይደለም። ማርያምስ ሐዋርያቱ አንድም የተናገሩት ነገር የለም በዚህ ጉዳይ ላይ። እነዚህ ሁሉ ጥቅሶችስ ለሌላ አካባቢ ለሌላ ሐሳብ የሚናገሩ ናቸው። ለምሳሌ የሉቃስ ወንጌል መጽሐፍ ምዕራፍ 1 ከቁጥር 26 መልአኩ ከሷ ጋር የተነጋገረው ሰላምታ ነው። አለቀ። ታማልጃለሽ ብሎ አላላትም። እሷም አማልዳለሁ ብላ አላለች። ሐዋርያቱም ታማልዳለች ብለው አልጻፉም። ወደ ቤት ወሰዳት የተባለ ሐዋርያ ዮሐንስ በዚህ ጉዳይ 5 መጽሐፍ ሲጽፍ አንድም ቦታ እመቤቴ ታማልዳለች ብሎ አላለም። ከየት ነው ያመጡት ታዲያ ኦርቶዶክሳውያን? ከየትም መረጃ አላቸው? ዜሮ። ምን መጽሐፍ ቅዱስ ጥቅስ የለም። የኢየሱስ ክርስቶስ አማላጅነት ይሄ ሮሜ 8:34 ሮሜ 5:8 አንደኛ ጢሞቴዎስ 2:5 አንዳንድ ጥቅስ ብቻ ወሰርኩት ማለት ነው። ዕብራውያን 7:22 አንደኛ ዮሐንስ መጽሐፍ ምዕራፍ 2 ቁጥር 1
ምን ይላል? አማላጅ ማ ኢየሱስ። ከዛስ አስታራቂ ማ ኢየሱስ። ከዛስ መካከለኛ ማ ኢየሱስ። ከዛስ ዋስ ማን? ኢየሱስ። ከዛስ ጠበቃ ማን? ኢየሱስ። ይሄን ሁሉ የጻፈው ማን ነው? ጳውሎስና ዮሐንስ ናቸው የጻፉት። ይሄንን የጻፈው ጳውሎስ ነው። የዕብራውያን መልእክት ማለት ነው። ይሄንን የጻፈው ዮሐንስ ነው። ይሄን የጻፈው ጳውሎስ ነው። የዕብራውያን እሱ ጻፈ ተብሎ ስለሚባል ሮሜንም የጻፈው ጳውሎስ ነው። ሮሜንም የጻፈው ጳውሎስ ነው። አንደኛ ጢሞቴዎስንም የጻፈው ጳውሎስ ነው። ምን እናደርግ? እነዚህን ሁለት ጉምቱ ሐዋርያ እነሱን ተሳስታችኋል ብለን አንልም። ማንም ፓስተር ተነስቶ ከረባቱን እያጠባበቀ አይ ጳውሎስና ዮሐንስ እኮ ትንሽ ግር ብሏቸው ነው የጻፉት ብሎ ቢል ዳርያዝ ነው የምንለው። ዳርያዝ ቀሚስ ልበስ፣ ካባ ያድርግ፣ ጥምጣም ይጠምጥም፣ መነኩሴውን ጳጳስ አስኬማ ይድፋ። እነዚህ ትልልቅ ሐዋርያት ከተናገሩት ውጭ ኢየሱስ አያማልድም ብሎ ይሄ ሁሉ ተጽፎ ኢየሱስ አያማልድም ያልተጻፈላት ግን ማርያም ታማልዳች ብሎ ቢል በእውነት መድኃኒዓለም ምስክር ነው አልኩ። የማርያም ልጅ ኢየሱስ ምስክሬ ነው አልኩ። የእግዚአብሔር ልጅ ኢየሱስ ምስክር ነው አልኩ። ባላስኬማ ጳጳስ ቢሆን ዳርያዝ ነው የምንለው። ዳርያዝ ዞር በል፣ ለሆዴ ያደርክ ጳጳስ እንጂ ለእውነት የማይገድህ ነው። ሐዋርያቱ የጻፉት ኩልል ብሎ ተጽፎ ሳለ ትውልድ አሳች ነው ልንለው ይገባል። እንደ አባት አክብረናቸው ግን ልንነግራቸው ይገባል። አለቅ ፓስተሪውን በከረባት ይታነቃልኩ ጉዳዩ ነው። ሐዋርያው የሚለውን የሚል ፓስተር ካለ ቲክ እንሰጠዋለን፣ ራይት እንሰጠዋለን። ቴንኪው ፓስተርዬ ሐዋርያቱ እንደነገሩን ስለነገርከን ብለን እንለዋለን። የሐዋርያቱን ትምህርት በጤናማ ስላስተማርከን እናመሰግናለን ብለናል። ከሐዋርያቱ ትምህርትስ ውልፊት ቢል ዳርያዝነት በትውልድ መካከል የምቆጠር ነኝ። በምን ተገናኝተን ነው አሁን የጌታ እናት ማርያም ታስጠላኛለች ብለው የሚሉ ሰዎች ቢኖሩ ምንድን ነው የበደለች? ምን አገናኘች? ድንበር፣ አገር፣ ርስት፣ ጉልት ምንድን? በምን ምክንያት? ሪዝን ምክንያት ምንድን ነው? አንድ ሰው ማርያምን እጠላታለሁ ብሎ ቢል ምክንያት ምንድን ነው ተብሎ ሊጠየቅ ይገባል። ምክንያት እኔ አሁን ምንም ምክንያት የለኝም የጌታ እናት ለመጥራት። መምህራኖቻችን ሁሉ ጭምር ያኔ እኔ በዛ ቤት በነበርኩ ሰዓት ላይ መርጌታ የሚያስታውሳል በየቤቱ እንደዚህ ሲሰበክ ማለት ማርያምን ተወዳታለህ ይላሉ። እንሳ እንዴት ብዬ ነው የማልወዳት? ከግንድ ጋር ያላትም የሚያጋጭ ልጅ አላት ይላል። ከፈለገ ከአለመኖር ከመኖር ወደ አለመኖር፣ ካለመኖር ወደ መኖር ያመጣን ጌታ ከመኖር ጋር ማጋጨት። ልጇን ዝም ብሎ የ38 ቀበሌ ዱርዬ መስል ከግንድ ጋር አጋጫለሁ ከግንብ ጋር አጋጫለሁ ብሎ እንደሚል እንደዛ አይነት ዱርዬ አይደለም። አዎ ለካ ብዙዎች የሚወዷት ልጇ ከግንድ ጋር ስለሚያጋጫቸው እንዳያጋጫቸው ፈርተው ነው። ይህንን አውደ ምሕረት ላይ ቆመው ይሰብካሉ ለህዝቡ። እኔ ግን የጌታ ይህንን እናት መወዳት ብራዘር ልጇ ከግንድ ጋር ስለሚያጋጭ አይደለም። ከፈለገ እኮ ሊያጠፋኝ ይችላል አልኩ። ከመኖር ወደ አለመኖር ሊያጠፋኝ ይችላል። ከአለመኖር ወደ መኖር ያመጣ ጌታ እሱስ እንደሆነ ሁሉ ከመኖርም ወደ አለመኖር ሊያጠፋኝ ይችላል። ታዲያ በምን ምክንያት ነው የምትወዳው ብለህ ስትለኝ፣ አንደኛ የጌታ እናት ናት። ሁለተኛ ከልጇ ከጌታችን ከኢየሱስ ክርስቶስ የተማርነው ፍቅር ነው። ጠላቶቻችሁን ውደዱ ብሎ የሚል የልጇን ወንጌል ይዘን እኛ የምንጠላበት አንዳችን ምክንያት የለም። በጣም ብዙ ዘመን ግን ባለ በሌላ ኃይላችሁ ኦርቶዶክሳውያን ዋሻችሁብን። ዋሻችሁ። ፕሮቴስታንት ማለት የእመቤታችን ጠላት። አንድ ኦርቶዶክስ ይምጣኔ መጽሐፉን ሲል ክፈተው። መድኃኔ ዓለም ክርስቶስ ምስክር ከ10 እስከ 15 መጽሐፍት ገልጬ ማርያምን ኦርቶዶክስ እንዴት እንደምትጠላት ይሄው ካሜራ ከፍቼ ባላሳይ የኤልያስ አምላክ እግዚአብሔር ይፍረድብኛል። አስነብባችኋለሁ ቁጥር በቁጥር ገጽ በገጽ። ለጌታችን እናት ለማርያም ይሄን ያህል ክብር ያጣ ጽሑፍ መጽሐፍ ነውር ነው። እንኳን የጌታ የአምላኬ እናት በስጋ የወለደችው ቀርቶ አይደለም የኔ እናት እንኳን እንደዚህ አታደርግም። የኔ ሚስት እንደዚህ አታደርግም። እዛ የተጻፈላትን የኔ ሚስት ሐና እንኳን አታደርገውም። ብራዘር አየህ፣ የኔ ሚስት ሐና እኮ እንደዚህ አታደርግም ነው ብዬ የምልህ። 2 ሴቶች ልጆች ወልጃለሁ፣ ገና ሕፃን ናቸው። የ3 ዓመትና የ8 ዓመት ቢያድጉ እንኳን እነሱ ይሄን አያደርጉትም። ምክንያቱም እኛ ኢትዮጵያውያንና በኢትዮጵያውያን ኢቲክስ በዚህም ባለበት ሀገር እናሳድጋቸዋለን ማለት ነው። የጌታችን እናት በቃ በሙሉ ተጻፈ የተባለው ታምር ተብሎ የተጻፈ በሙሉ ገብተህ ብታነበው እዚህ መተኔ ላይ ትቆጣለህ እንጂ ብራዘር፣ ቲክቶክ እየዞራችሁ ቤት ከምትዘጉ ገብተህ ብታነበው እንደ የጌታ እናት እንደዚህ እኮ አታረግም ብለህ እኮ ህሊና ሲነቃ ትጠይቃለህ። አሁን ያንተን እናት ተነስተው እንትን የወንድ ብልት ሳሙ ብላ ትላለች ያቶ እንትና እናት ተብሎ ይባል። አሁን እናትህን አስገባና እዛ ቦታ ላይ ይሄ እንትና እኮ እናት ብዬ አሁን እዚህ ስም ጠርቼ እንዴ
እንዳለ ነው የምታብደው። ብራዘር ብታገኘኝ ራሱ አለቀኝም። አንተ ማን ስለሆንክ እኔ እናት ጠርተህ እንደዚህ የምትላት ነው ብለህ የምትለኝ? ክብረ ነክ ነገር እኮ ነው። እናቶቻችን ክቡራን ናቸው። የእንትና እናት እኮ ብልት ያስማሉ ምናምን ብዬ ብልህ ነውር አይደል እንደ ወንድሞች እናቶች? ታዲያ ለእኛ እናት ይሄናል ነውር ከሆነ ለጌታችን እናት ለምን ነው እንደዚህ የሚባልላት? የእንትና እናት አሁንም ስም ጠቅሼ የእንትና እናት እኮ መንገደኛ ሰው ሁሉ ጡቷን ታጠባለች ብዬ ብል ምንድን ነው የሚሰቀጥጥህ? ብራዘር እንዴት ነው የሚሰቀጥጥህ? የእናቶቻችንን ጡት ከልጆቻቸው ውጪና ከባሎቻቸው ውጪ የነካውም የለም የሚነካውም የለም። እናቶቻችን ዱርዬ ሆነው ሌላ ወንድ ካላስነኩ በስተቀር ግልጽ አይደለም? እናትና አባት አሉን አይደል? እኔ አባቴ ሞቷል፣ እናቴ ያለች በህይወት 10 ልጆች ወልዳለች። የእናቴ የመስታወትን ጡት እኔና 9 ልጆቿ በድምሮ 10 ልጆቿ ጠብተነዋል። አባቴ ሚስቱ ስለሆነች በመጽሐፈ ምሳሌ መጽሐፍ ምዕራፍ 5 መሰረት በጡቶቿ እርካ ተብሎ እንደተጻፈ ጡቷን ሊነካ ይችላል። ፋክት። ከዛ ውጭ ግን ማንም መጥቶ የኔን እናት የመስታወትን ጡት ማንም አይነካካም፣ ማንም አይጠባም። የጌታችን እናት ማርያም ግን ተብላ የተባለች በኦርቶዶክስ ተዋሕዶ ቤተክርስቲያን የተጻፈው መጽሐፍት ላይ ስንት አይነት ነውርና ብልግና እንደጻፉ ብታቁ ኖሮ ብታቅ ኖሮ እኮ አልኩ ወንድሜ፣ ብታቅ ተረጋግተህ ብትሰማኝ ብታቅ ታነጋግረው ነበር የመጣውን ቄስ ማለት ነው። ቤት ታነጋግረው ነበር። የእናቶቻችን ጡት ክብር አለው። መጽሐፈ ምሳሌ መጽሐፍ ምዕራፍ 5 ቁጥር 15 ላይ ከቁጥር 15 ጀምሮ ከጉድጓድ ውሃ ከምንጭም የሚፈልቅ ውሃ ጠጣ ይላል። ምንጮች ወደ ሜዳ ወንዞችም ወደ አደባባይ ይፈሳሉን? ለአንተ ብቻ ይሁኑ ከአንተም ጋር ላሉ እንግዶች አይሁኑ ይላል። ከዚያስ ቁጥር 18 ምንጭህ ብሩክ ይሁን፣ ከጉብዝና ሚስት ጋር ደስ ይበልህ። እንዴት ልደሰት ብለህ ጌታን ጠይቅ። እንደተወደደች ዋላ እንደተዋበች ሚዳቋ ጡቷ ሁሉ ጊዜ ታርካል፣ በፍቅሯ ሙሉ ጊዜ ጥገብ። ለአንተና ለአንተ ብቻ ነው ሚስት የተሰጠች። ባልሽ ለአንቺና ለአንቺ ብቻ ነው የተሰጠው። ስለዚህ የእናቶቻችን ጡት እኛ ልጆቻቸው ጠብተነዋል። አባቶቻችን በእጃቸው ቢነኩ ምን ቢሉ በሰውነታቸው ቢነኩ የተፈቀደላቸው ነው። ጽድቁ ይሄ ነው። መጽሐፍ ቅዱስ እንዲህ ነው የሚለው። ከዚህ ውጭ ግን አንዲት ሴት ተደብቃ ከባሏ ውጭ ለሌላ ወንድ ብታስነካ ግልሙትና ነው፣ ምንዝርና ነው፣ እርኩሰት ነው፣ አይደረግም፣ ነውር ነው። በጌታችን እናት በማርያም ስም የተጻፈ ታምረ ማርያም ላይ ግን ሽማግሌ ይጠባዋል፣ መንገድ ላይ ጎረምሳ ይጠባዋል፣ ህፃናት ይጠቡታል። ጡቷን በየቦታ ነው የምታጠባው። ለእኔና ለአንተ እናት እንደዚህ ቢነገር ካስቆጣህ ለጌታ እናት ማርያም እንደዚህ ሲነገር ለምን ደማ ያስቆጣህ? ለዚህ ነው እዚህ መጽሐፍ ዘርግተን ስለምንናገር ተመጡና ኤርሚያስ የሚባል አንድ ሰይጣን ተነስቷል ትላለች። የፈለግከውን በል ብራዘር። ያለ መረጃ ነው ያለ እውቀት አልናገርም። ቴንክ ዩ። በዚህ ረጅም ሰዓት አስቀመጥኳቸው መርጌታ፣ ሌሎችም ኦርቶዶክሳውያን ስለገቡ ቀጥሉ። ለወንድምነት ዳኒ ያለህ ድምፅ አሰማና ሌሎች ይቀጥሉ። ቴንክ ዩ። ግን በጣም ረጅም ሰዓት ስላወራ ይቅርታ ብርኬ፣ በጣም ይቅርታ ወገኖች፣ ቀጥሉ። ብለው ሊፈቱ ይገባል ማለት ነው። እዳው የሚመጣው እነሱ ላይ ነው ማለት ነው። እኛን የሞገቱ መስሏቸው እነሱ ላይ ነው እዳው የሚሆነው እራሳቸው ላይ ነው የሚሆነው። ለምን ለመና ብሎ ሊፈታ ነው ዕብራውያን 7:25 ማለት ነው። አንድ ኦርቶዶክሳዊ ቤተክርስቲያኒቷ ግን ማስታረቅ ብላ ነው የጻፈችው። 7:25 ማስታረቅ ብላ ጽፋለች። ከራሳቸው እኛን የሞገቱ ከኛ ጋር የተከራከሩ መስሏቸው ከራሳቸው መጽሐፍ ጋር እንኳን ይጣላሉ። ጌታ ዘመንን ይባርክ። ይርምሻይ ኦርቶዶክሳዊ መግባት ይችላላችሁ። መሪ እንኳን ደህና መጣ።
መሪ አለ። ቆይ ወንድምነት አንዴ ድምጽ ያሰማ። አይ ቲንክ ዘኩሎ ኦርቶዶክሳዊ ይመስለኛል። ለእንግዳ ኤርሚ የፈልገው ክራውስ እኔን እሺ፣ ወንድማችን ዘኩሎ ወገኖች እንዴት ናችሁ? አናግሬህ ነበርና ስልክ አስቀምጥልኝ ብለኸኝ አስቀምጬልህ ነበርና ይሄው አላየሁም ለማለት ነው። ቅድም ፈልጌ የነበረው አሁን እንኳን ትምህርቱ ስለጣም ቁጭ ብዬ። ኦኬ ያን እሺ፣ የጌታ ጸጋና ሰላም ይብዛላችሁ። እሰማ ይሆን ድምጼ አለ ወገኖች? ሰማለ ዳንኤል። እሺ በቃ ይኸው አሰምቻለሁ ወገኖች፣ ቀጥሉ። ዘኩሎ ያው በሰላም ብያለሁ። አንተ አላልከኝም ነበር። እኔ አሁን ሜሴጅ ጽፌልሃለሁ። ሜሴጅ ታገኛለህ። እሺ ኤርሚዬ፣ እሺ ሰላም ብያለሁ። አንተ ስልክህን ጻፍልኝ፣ እደውልልሃለሁ። አሁን ልኬልሃለሁ። እሺ ደርሶኛል፣ እደውልልሃለሁ። ነገ ጠዋት ላይ እደውልልሃለሁ። እሺ አመሰግናለሁ። ዋትስአፕ ይሰራል? ዋትስአፕ ይሰራል። አዎ ስልክ ላክልኝ፣ ይሰራል። አዎ የት ሀገር ነው ያልከኝ? ሰሜኑ ክፍል ላይ ነው አይደል? አዎ ኔትወርክ ይሰራል። ኔትወርክ ይሰራል። ቁጥንም ጥሩ አድርገን ያስረዳሃቸው ድጋሚ እንዳይጠይቁ ጭምር ማለት ነው። ከዚህ ከአማላጅነቱ ጋር ተያይዞ ልናገር ወይስ የሚጠይቅ መሪ? በእናንተ በመርጌቶቹ መጽሐፍ በምታውቀው በድጓ በዚህ ካለ መቀጠል ይችላል። የትኛውም በዜማ መጽሐፍቶች። መልካም መጽሐፍ ይዤ ላውራ፣ እንደዛ ይሻላል። እሺ ትልቁ ላይ አድርጉት። ትልቁ ላይ አድርጉት። የጌታችን የኢየሱስ ክርስቶስን አማላጅነት ኢየሱስ ያማልዳል የሚለው ርዕሳችንም የእርሱን አማላጅነት በቤተ ክርስቲያኗ መጻሕፍት በስፋት ነው ያለው። እንዳውም አማላጅነትን የተናገሩ ሰዎች ጌታችን ኢየሱስ ክርስቶስ በአካለ ሥጋ በምድር ላይ ያለ ብቻ ሳይሆን ከዛ በኋላ የተነሱ ሊቃውንት መሆናቸው ደግሞ እስካሁንም ድረስ አማላጅ መሆኑን ያሳያል። ምንድነው ይሄን ያልሁት? ቀጥታ ከመጽሐፍ ቅዱስ ያሉ ሐሳቦችን ስንጠቅስ አማልዶ ሂዷል፣ ከዚህ በኋላ አያማልድም የሚል ሐሳብ ስለሚነሳ ለሱም ጭምር መልስ እንዲሆን ነው የምናገረው። ይቅርታ። ስለዚህ ከሃይማኖተ አበው፣ ከዜማ መጻሕፍት፣ ከቅዳሴ መጽሐፍ ከመሳሰሉት የእርሱን አማላጅነት ለማሳየት ሞክራለሁ። የክርስቶስን አማላጅነት አንደኛ እንደው ከሃይማኖተ አበው እንኳን ብነሳ የኢየሱስ ክርስቶስ እንዳውም ፊት ለፊት ያገኘሁትን የውዳሴ ማርያም ላንሳ። የውዳሴ ማርያም ላይ ወአቅረበን ሀበ እግዚአብሔር አቡሁ ይላል። ወደ አባቱ አቀረበን፣ ከአባቱ ዘንድ አቀረበን ወይም ደግሞ ወደ አባቱ አቀረበን ተብሎ ይተረጎማል። ይህንን የት ነው የምናገኘው? የቀዳሚት ውዳሴ ማርያም እናገኛለን ማለት ነው። የቀዳሚት ውዳሴ ማርያም ላይ ወአቅረበን ሀበ እግዚአብሔር አቡሁ የሚል እናገኛለን። ወደ አባቱ ወደ እግዚአብሔር አቀረበን ይላል። ይሄ ምልጃ በሁለቱ ጸበኞች መካከል ሆኖ የጋራ ዘመድ ሆኖ የሚያቀራርብ፣ የሚያገናኝ፣ የሚያስታርቅ ነው። ምናልባትም ስለ ምልጃ ትርጉም ካስፈለገ መዝገበ ቃላቱንም ማየት ይቻላል። ቅድም ወንድማችንም ሲያብራራ ነበረ። ስለዚህ ኢየሱስ ክርስቶስ ወደ አባቱ እንደሚያቀርብ
ይሄ ቃል የተነገረው ኤፍሬም ሶርያዊው የተባለው ጌታ ኢየሱስ ክርስቶስ በአካለ ስጋ እያለ አልነበረም። እዚህ ጋር አስረግጬ የምነግራችሁ በአካለ ስጋ እያለ የነበሩት ሐዋርያቱ ናቸው። ያውም እነሱ ደግሞ ያስቀመጡት በመጽሐፍ ቅዱስ ነው። አሁን ግን እየተናገርሁ ያለሁት ኢየሱስ ክርስቶስ ከመጽሐፍ ቅዱስ በተጨማሪ በኋላ የተነሱ አባቶች ያብራሩትን ትምህርት ነው። በተጨማሪ እንደዚህ የሚል ቃል ደግሞ ሌላ እናገኛለን። መጽሐፈ ቅዳሴ ላይ በ2005 አዲስ አበባ አክሱም ማተሚያ ቤት የታተመው መጽሐፈ ቅዳሴ ሐዋርያት ላይ እንደዚህ ይላል። ኦ ወልድ ክላህ ከመዝሐመ ወበል ኤልማስ ላማ ሰበቅታኒ ወእንዘሃሎ ውስተ አፍሆሙ በል አባ ዋዌ መሐረው ተሳሃል እለበልኡ ሥጋዬ ወሰቱ ደሜ ይላል። ወልድ ሆይ እንደታመመ ሰው ሆነህ አሰምተህ ጩህ። ኤልማስ ላማ ሰበቅታኒ በል ቅዱስ ቁርባኑ በአፋቸው ውስጥ እያለም አባት ሆይ ሥጋዬን የበሉትን ደሜን የጠጡትን ማራቸው ይቅር በላቸው በል ተብሎ በቅዳሴ ይነገራል፣ ወይም ደግሞ ይዜማል በታላቅ ድምጽ ማለት ነው ያው። ስለዚህ በቅዳሴ መጽሐፍ ላይም ጌታችን ኢየሱስ ክርስቶስ ክብር ለስሙ ይሁንና ያማልዳል ተብሎ ተጽፏል ማለት ነው። እንዳውም አማልድን ያሉት ቅድም አንድ ጥያቄ ተጠይቆ ነበረ። አሁንም ድረስ እንደሚለምን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጻሕፍቷ ይናገራሉ በሚለው አንዱ ይሄ ማስረጃ ሊሆን ይችላል። እኛ ግን እያልን ያለነው አሁን እባክህ ማራቸው እያለ ይጮሃል ብለን አናምንም። እዚሁ ላይ ፕሪፍ አድርጎ ማለፍ ስላለብን ማለት ነው። አሁንም ይወድቃል ይነሳል፣ አሁንም ማራቸው ይቅር በላቸው እያለ ይጮሃል አንልም። ቀድሞ በተጻፈው፣ ቀድሞ ባከናወነው፣ ቀድሞ ደሙን ባፈሰሰው፣ ቀድሞ ስጋውን በቆረሰው፣ ቀድሞ በለመነው በጸለየው ለዘላለም ይሰራል ብለን ነው የምናምን እንጂ አሁንም ድረስ ከአፋቸው የጌታ እራት በወሰዱ ቁጥር ዛጋ እየለመነላቸው እየጸለየላቸው የሚባል ነገር የለም። ግን መጽሐፍ ቅዳሴው ደግሞ እንደዚህ ይላል። መጽሐፍ ቅዳሴው እንደዚህ ይላል። ስለዚህ ማራቸው ብለህ ጩህ ብሎ ቄሱ ኢየሱስን ይለምነዋል ማለት ነው። ቄሱ ኢየሱስን እባክህ ጩህ፣ ወደ አባት አሰምተህ ጩህ፣ እንደታመመ ሰው ሆነህ ጩህ፣ በአፋቸው ውስጥ እያለ ስጋው ደሙ ወይም ደግሞ የጌታ እራት እንደዛ ብሎ ይነገራል። እንግዲህ ይሄኛውን እኔ ጌታችን ኢየሱስ ክርስቶስ አማላጅ እንደሆነ ቤተክርስቲያኗ ታምናለች ከሚለው አንጻር እንጂ የጠቀስኩት አሁን እየጮኸ ነው አሁን እየለመነ ነው የሚለውን መጽሐፍ ቅዱሳዊ ነው ብዬ አላምንም። አሁን አይደለም የሚለምነው፣ አንድ ጊዜ በተከናወነው ነገር ለዘላለም ግን አማላጅነቱ ይቀጥላል። ምክንያቱም ሊቀ ካህኑ በሕይወት እስካለ ድረስ ሌላ ሊቀ ካህን አይሾምምና፣ ሊቀ ካህኑ ደግሞ በሁለቱ መካከል በእግዚአብሔርና በሕዝቡ መካከል ሆኖ መካከለኛ ሆኖ የሕዝቡን ኃጢአት በእግዚአብሔር ፊት ያስተሰርይ ስለነበር ኢየሱስ ክርስቶስ ደግሞ ሊቀ ካህናት ሆኖ የራሱን ስጋ ይዞ ወደ ቅድስት ገብቷል። ማለትም የራሱን ደም ይዞ ወደ ቅድስት ገብቷል። ስለዚህ ሊቀ ካህኑ ደግሞ ሞቶ አልቀረም። ሞቶ ተነስቶ አሁን በሕይወት አለ። ለዘላለም በሕይወት የሚኖር ሊቀ ካህናት ነው። ማን? ኢየሱስ። ስለዚህ ሊቀ ካህናቱ አስታራቂው እያለ መካከለኛው እያለ ሌላ መካከለኛ የለም፣ አይሾምም። እንደዚህ ይላል። ሌላም ደግሞ በተጨማሪ ወናሁ ደመ መሲሕከ ንጹሕ ዘተክእወ በቀራንዮ ይኬልህ ህየንቴ ይላል። ይሄኛው ደግሞ ቀረብ ያለ ነው ማለት መጽሐፍ ቅዱስ ነው። ይሄኛው እነሆ በቀራንዮ የፈሰሰው የልጅህ ንጹሕ ደም አሁንም ስለኔ በኔ ፈንታ ይጮሃል። ያኔ የፈሰሰው ነው፣ ያኔ የፈሰሰው ደም ይጮሃል ይላል። እስቲል ግን በቤተ ክርስቲያኗ ውስጥ አማላጅነቱ እንደተጠበቀ አለ። አማላጅ ነው ኢየሱስ። በማን?
በቤተ ክርስቲያኗ መጻሕፍት ውስጥ አሁን ያነበቡት የፕሮቴስታንት መጽሐፈ ቅዳሴ አይደለም፣ ወይም የሌላ ቤተ እምነት መጽሐፈ ቅዳሴ አይደለም። መጽሐፈ ቅዳሴ ሲባል መጀመሪያ ወደ አእምሯችን የሚመጣው መቼም ቅዳሴ ያላት ኦርቶዶክስ ነች። ስለዚህ የራሷ መጽሐፍ ላይ ነው ይሄኛው ያለው ነው። ሁለተኛ ሌላ ልቀጥል። መጽሐፈ ሰዓታት ላይ ደግሞ እንደዚህ የሚል እናገኛለን። መጽሐፉን ለመጥቀስ ገጹን እያየሁኝ ነው። መጽሐፈ ሰዓታት ዘሌሊት ወዘነህ አዲስ አበባ ተስፋ ገብረስላሴ ማተሚያ ቤት የታተመ ነው። እንደዚህ ይላል። ኦ አብ በእንተ ኢየሱስ ረዳአነ ክርስቶስ ሀበ አቡከ ኄር አማህፀነነ መንፈስ ቅዱስ ናዛዚ ናዝዘነ ይላል። ወደ አማርኛ ሲተረጎም አብ ሆይ ስለ ኢየሱስ ብለህ ስማን። ስለማን? ስለ ኢየሱስ ብለህ ስማን። ክርስቶስ ከደገኛ ወይም ከደግ አባትህ ማለት ነው፣ ከደገኛ አባትህ አደራ ስጠን ወይም አማልደን፣ መንፈስ ቅዱስ አረጋጋን የሚል ነው። ስለዚህ ከአባትህ ጋራ አማልደን ተብሎ በሰዓታት መጽሐፍም ተቀምጦልናል። አሁንም ይህ መጽሐፍ የታገኘው ካላችሁን የቤተ ክርስቲያኗ መጽሐፍ ነው። ሰዓታት ብሎ የሌላ ቤተ እምነት የለም። እያስረገጥኩ መነግራችሁ ይህንን ቤተ ክርስቲያኗ ስለ አማላጅነት ስለ ክርስቶስ ኢየሱስ አማላጅነት ያላት አስተምህሮ እያልኩ ነው። እዚህ ጋር በአልፎ አልፎ ምንድነው በየቦታው ያሉ ወንድሞች ወይም እህቶች ፈጣሪ እንጂ አማላጅ አይሆንም እያሉ እንደሚናገሩት አይደለም። ቤተ ክርስቲያኗ ፍጹም አምላክነቱን የምታምን ቤተ ክርስቲያን እንደመሆኗ መጠን አስተምሮ ነው የምነግራችሁ። አሁን ላይ የተለያየ የተዘበራረቀ ወይም ደግሞ ቅድም ኤርሚ ሲናገር እንደነበረው ጭራሽ ከመጽሐፍ ቅዱስ የሌለ አስተምሮ 95% ስለማርያም ቢተርኩም አማላጅ ኢየሱስ እንደሆነ ግን በመጽሐፈ ቅዳሴ፣ በመጽሐፈ ሰዓታት፣ በሃይማኖት አበው ብርኬ ከላይ ያለውን ሰው አስወጣው። ይቅርታ ሪፖርት እያደረገ ይመስለኛል። እያያችሁ ሞዴሬተር የለኝም እኔ እያያችሁ። እሺ ይሰማል አይደለ? በደምብ አይሰማል። ቀጥል ማለት ነው። አዎ ስድብ ያለሁኝ ያው ስለምጠግበው ነው፣ ችግር የለም። እንደገና ደግሞ ከያሬድ ከድጓ መጽሐፍ ላይ ደግሞ ያለውን ደግሞ ልናገር። ወይም መጽሐፈ ድጓ መጽሐፈ ዚቅ ላይም አለ። ዚቅ ያው ከድጓው የተውጣጣ ነው። እንደዚህ የሚል ደግሞ እናገኛለን። ይህን የምላችሁ የምጠቅሳቸው ሐሳቦች ተደጋጋሚ በተሐድሶአውያን በፕሮቴስታንትም የተነሱ ሐሳቦች ናቸው። በእርግጠኛነት የምነግራችሁ ተደጋጋሚ ተነስቷል። ግን የሚገባው ህዝብ አሁን የሚሰማው ህዝብ ያን ያልሰማ ስለሚመጣ በየጊዜውም ደግሞ መሰማትም ስላለበት የክርስቶስ ኢየሱስ አዳኝነት አማላጅነት እያንዳንዱ መታወቅ ስላለበት ተደጋጋሚ እንናገራለን። እንደዚህ የሚል እናገኛለን። ኢትዮጵያዊ ሊቅ ደግሞ ያሬድ የተናገረውን በመጽሐፈ ድጓ ዘቅዱስ ያሬድ 1987 ከታተመው ትንሣኤ ዘጉባኤ ማተሚያ ቤት አዲስ አበባ ከታተመው መጽሐፈ ድጓ ላይ እንደዚህ የሚል እናገኛለን። ይቤሎሙ ኢየሱስ ለአርዳኢሁ አአርግ ሰማየ ሀበ አቡየ ወአቡክሙ ሀበ አምላኪየ ወአምላክክሙ ሀበ እስእል ምህረተ በእንተ እሊአየ ይላል። ይህንን ወደ አማርኛ ሲተረጎም ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ ምህረትን ወደምለምንበት ወደ ሰማይ አርጋለሁ አለ ይላል። እንግዲህ እንዳው በነጩ ላይ ያስቀመጠው ምህረትን ወደምለምንበት ወደ ሰማይ አርጋለሁ። ስለዚህ ምህረትን የሚለምን ስንት ነው መርጌታ? ድጓው ላይ መጽሐፈ ዚቅ እንጂ ድጓው ላይ ነው። ዚቅ ላይ ማወጣልሃለሁኝ። ዚቅ ላይ ያለው የሰኔው ላይ ያለው ይመስለኛል። ሰኔ ሚካኤል ላይ
እሱን ወይ አስረግጬ መልሼ እልክልሃለሁ። ይሄኛው ግን መጽሐፈ ድጓ 1987 ዓመተ ምህረት እትም አዲስ አበባ ትንሣኤ ዘጉባኤ ማተሚያ ቤት ይላል። ከመጽሐፌ ነው እያየሁላችሁ ያለሁት ከይቅርታ ጋራ። ስለዚህ ምህረትን ወደምለምንበት ይሄ እኮ በወረብ ሁሉ የምናውቀው እኮ ነው። ይቤሎሙ ኢየሱስ ያልን ለአርዳይሁ አርግ ሰማይ ሀበ አቡየ ወአቡክሙ ሀበ አምላኬ ወአምላክክሙ እያልን ስንዘምረው የነበረ ነው። መጽሐፈ ዚቅ ዘሰኔ ማለት ነው። ዘሰኔ ቅዱስ ቂርቆስ። እሺ በጣም ጥሩ አገኘታው። ይሄ ይቤሎሙ ኢየሱስ ለአርዳይሁ። እሺ ቀጥል። እንደገና ይሄ ብቻም አይደለም፣ በተደጋጋሚ በአባቶች መጽሐፍ ማለት ነው። ያው የመጽሐፍ ቅዱስን በሰፊው እያልነውም ስለቆየን እንደገናም ደግሞ ተደጋጋሚ ስለሚነሳ አባቶች ስለ ክርስቶስ ኢየሱስ አማላጅነት ምን ብለዋል ነው። ስለዚህ ኢየሱስ ያማልዳል የሚለውን አስረግጬ ለመናገር ያክል ነው እያወራሁ ያለሁት። አሁንም ውዳሴ ማርያም ቅድም አንተም ስትናገር ነበረ ወኮነ አራቄ ለሐዲስ ኪዳን የሚለውን ሃይማኖተ አበው ደግሞ ይህንን ራሱኑ በሌላኛ መልክ እንዲያርጉ አስቀመጠው። ወመጻ ክርስቶስ አራቄ ማእከለ እግዚአብሔር ወእጓለ እመሕያው ወአረቆሙ ለክልኤሆሙ ይላል። ምን ማለት ነው? እግዚአብሔርንና ሰውን የሚያስማማ ክርስቶስ ሰው ሆኖ ሁለቱንም አስታረቃቸው ይላል። ሃይማኖተ አበው 1986 ዓመተ ምህረት እትም ነው። ዮሐንስ አፈወርቅ ላይ ያለ ሐሳብ ነው ይሄ። ስለዚህ ሁለቱንም አስታረቃቸው ማን? ክርስቶስ በእግዚአብሔርና በሰው መካከል ሆኖ አስታራቂ ሆኖ ተገልጧል ማለት ነው። ስለዚህ ስለ ክርስቶስ ኢየሱስ አማላጅነት በሃይማኖተ አበው፣ በመጽሐፈ ድጓ፣ በሰዓታት፣ በቅዳሴ፣ በውዳሴ ማርያም ተቀምጧል። ይሄ ሁሉ ስለ ክርስቶስ ኢየሱስ አስታራቂነትና አማላጅነት ሊቀ ካህንነት ከተናገረ ክርስቶስ ፈራጅ ብቻ ነው እንጂ አማላጅ አይደለም የሚለው ትምህርት ከየት መጣ ያስብላል ማለት ነው። ይሄ የማንም ትምህርት አይደለም፣ የቤተ ክርስቲያኗ ትምህርት ነው። እኔ አንድ ነገር መናገር እፈልጋለሁኝ በዚሁ አጋጣሚ። የኦርቶዶክስ ተዋሕዶ ቤተክርስቲያን ምርጫዋ ሁለት ነው። አንደኛው የኢየሱስ ክርስቶስን አማላጅነት መቀበል ነው። ሁለተኛው ደግሞ ክርስቲያን አይደለሁም ብላ ራሷን ከዛ ማግለል ኦር ስለ ክርስቶስ አማላጅነት የሚናገሩት መጽሐፍ በሙሉ ጠራርጋ ማጥፋት ነው። ስለዚህ አጥፊ መቼም አልልም እንዲድኑ ስለምፈልግ ማለት ነው። ስለዚህ ቤተ ክርስቲያኗ በመጽሐፍቷ በኩል ያለውን እውነት ካልተቀበለች ለምን ያዘቻቸው? ለምን ታስተምረናለች? ለምን ተማርነ? እድሜ ልካችንን በገና ከሕፃንነታችን አፋችን ሳይፈታ ፊደል ጀምረን 17 18 ዓመት አንዳንዱ 20 ዓመት አንዳንዱ 25 ዓመት ተምረን ነው ወደ ቤተክርስቲያን የምንመለሰው። ያ ሁሉ ድካም ላናገለግልበት ላንድንበት ኢየሱስ አማላጅ ነው ብለን ላንናገርበት ለምን ተማር ነው? ስለዚህ የኢየሱስ ክርስቶስ አማላጅነት በትምህርቷ ሁሉ አለ ማለት ይቻላል። በተለይ የቤተ ክህነት ትምህርት የቤተ ክህነት ትምህርት ስላችሁ ትንሽ አካባቢ ያለውን ብቻ ማለት አይደለም። አጠቃላይ ወደ ላይ ስንወጣ ወደ ድጓው ስንሄድ እኮ አብዛኛው እሱ ነው ያለው። አቋቋም እኮ እሱ ነው ያለ። በዛው መካከል ደግሞ እንዳለ ቅይጥ ያለ ሰንበትን አምላክ የሚያደርግ ፍጡራንን አምላክ የሚያደርግ ቀናትን አምላክ የሚያደርግ አብሮ አለ ተቀላቅሎ። ግን የኢየሱስ አማላጅነት ለምን ገባ? ለምን ገባ? የማታምንበት ከሆነ ያስብለናል። አይ አታምንበትም እንዳንል ደግሞ መጻሕፍቱ ብቻ ሳይሆኑ አንዳንዶች ደግሞ ብቅ እያሉ ትክክለኛውን አስተምሮ ደግሞ ይናገራሉ። ስለዚህ ህዝቤ ይህን እየሰማ ያለ እውነተኛው ኮንፊውዝድ የማያደርገው አስተምሮ የመጽሐፍ ቅዱስ ነው። ኮንፊውዝድ የማያደርግ አንድ ቦታ ላይ ያማልዳል፣ አንድ ቦታ ላይ አያማልድም የማይል የኢየሱስ ክርስቶስን ፍጹም ሰውነቱንና ፍጹም አምላክነቱን በአንድ ላይ የያዘ
አስታራቂ ነው ሲል በትክክል፣ አዳኝ ነው ሲል በትክክል፣ አምላክ ነው ሲል በትክክል፣ ያማልዳል ሲልም በትክክል፣ ይፈርዳል ሲልም በትክክል የማያወናብድ። ስለዚህ አባቶችንማ እንመለስ ካልን ማለት አባቶችን ይመስክሩ ካልንማ ስለ ኢየሱስ ክርስቶስ አዳኝነትና አስታራቂነት፣ አማላጅነትና አምላክነት፣ ሰውነትና መለኮትነት ሁሉንም ተናግረውታል። የቀረ የለም። ስለዚህ እነሱን አባቶች ካልን የኢየሱስ ክርስቶስን አማላጅነት መቀበልም የግድ ይለናል ማለት ነው። ሌላ አንድ ልጨምር። አሁንም ከሃይማኖተ አበው ነው መወስዳችሁ። ሃይማኖተ አበው እንደዚህ የሚል አለ 1986 ዓመተ ምህረት እትም ምዕራፍ 62 ቁጥር 15 ላይ እንደዚህ ይላል። የኢሳይያስን መጽሐፍ ጠቅሶ ነው የሚናገረው። እንደገናም ደግሞ ሉቃስ ያለው ሐሳብንም ይናገራል። ለማንኛውም ለበላችሁ ወኢያንሰአ ለነ ሊቀ ካህናት ይላል። ወኢያንሰአ ለነ ሊቀ ካህናት እመላእክት ወኢ እምኃይላት እለ ይቀውሙ እለ እሙንቱ ይቀውሙ አውደ መንበሩ። አማርኛው እንዲህ ይላል። ዙፋኑን ከበው ከሚቆሙት ከመላእክት ከኃይላትም ወገን ካህናት አልሾመልንም። ማን ነው ሊቀ ካህኑ? ኢየሱስ ክርስቶስ። በጣም ጥሩ። ወኢሳይያስኒ ይቤ አኮ ውእቱ መተንብል ወኢ መልአክ አላ ለሊሁ እግዚ ዘመጻ ወአድኀነነ ወኢያድኀነነ በደመ ነኪር ወኢ በሞተ ብእሲ አላ በደመ ባሕቲቱ ውእቱ ወአኮ ውእቱ ዘካሪ ይላል። ምንድነው? ሰው ሆኖ ያዳነን እርሱ ራሱ እግዚአብሔር ነው እንጂ አማላጅ አላዳነንም፣ መልአክም አላዳነንም። በባዕድ ደም በሩቅ ብእሲ ሞትም አልዳንም። የዳነው በማን ነው? በክርስቶስ ሞት ነው። ስለዚህ አማላጅ ካላዳነን ይሄኛው አማላጅ ማን ነው? ኢየሱስ ብቻ። ስለዚህ በፍጡር መዳን ስለማይቻል ዘይተአመን በርጉም ዘይተአመን በፍጡር ርጉም እቱ በፍጡር የሚታመን ርጉም ነው፣ በስጋ ለባሽን መታመኛ የሚያደርግ የተረገመ ነው ስለሚል በፍጡር በኩል መዳን ስላልተቻለ አዳኙም ኢየሱስ አማላጁም ኢየሱስ በመካከል እንዲያው እንደ ሀገር ልናገርና ሽማግሌ ሆኖ የገባ ማለት ነው። በመካከል አስታራቂ የጋራ ዘመድ ሆኖ የገባም ኢየሱስ የጋራ ዘመድ ሆኖ የገባውን ኢየሱስን አስታራቂ ሆኖ የገባውን ኢየሱስን መካከለኛ ሆኖ የገባውን ኢየሱስን የሌላ የኮርማዎች ደም ሳያስፈልገው የራሱን ደም የገባው ኢየሱስን ወደ ኋላ አድርጎ ፍጡራንን አማላጅ ማለት እርግማን ነው። በፍጡር የሚታመን የተረገመ ነው ተብሎ ስለተጻፈ አንድ ልጨምርላችሁ። አሁንም እንዲህ ይላል። እስመ ከመዝ ጸሐፈ ቅዱስ ጳውሎስ እንዘይብል። እሺ ጳውሎስ እንዲህ ብሎ ጽፏል አለ። አኮ መኑሂ እምኔነ ዘይሃዩ ለርእሱ ወኢመኑሂ እምኔነ ዘይመውት ለርእሱ እመኒ ሃይወነ ለእግዚአብሔር ነሃዩ ወእመኒ ሞትነ ለእግዚአብሔር ንመውት እመኒ ሞትነ ወእመኒ ሃይወነ ለእግዚአብሔር ንሕነ ወበእንተ ዝንቱ ሞተ ክርስቶስ ወሃይወ ከመ ይኩን እግዚአ ለሕያዋን ወለመውታን። ስለዚህ ለሙታንና ለሕያዋን አማርኛው እንዳነበው ቅዱስ ጳውሎስ እንዲህ ጽፏልና ከኛ ወገን ማን ለራሱ አይኖርም፣ ከኛም ማን ለራሱ የሚሞት አይደለም። ብንኖር ለእግዚአብሔር እንኖራለን፣ ብንሞትም ለእግዚአብሔር እንሞታለን፣ ብንሞትም ብንኖርም ለእግዚአብሔር ነን። ስለዚህ ክርስቶስ ሞቶ ተነሳ፣ ሕያዋንንም ሙታንንም ይገዛ ዘንድ አንድ እርሱ ብቻውን ስለ ሁሉ ሞተ፣ ከሰማይ በታች ያሉትን በደሙ ያድናቸው ዘንድ በምድር ያለውንም ሁሉ ለእግዚአብሔር አብ ወገን ያደርግ ዘንድ ይላል። ይሄ እንግዲህ ጳውሎስ ተናግሮታል፣ ጴጥሮስም ተናግሮታል። ወገን ያደርገን ዘንድ ተደጋጋሚ አባቶች ተናግረዋል ማለት ነው። ክርስቶስ በእኛና በእግዚአብሔር መካከል ሆኖ መካከለኛ የሆነ እሱ ብቻ ነው። አንድ ጊዜ አማላጅ፣ አንድ ጊዜ መካከለኛ የሚለው ተወራራሽነት ስላላቸው ነው። እንደገና አሁንም ከሃይማኖተ አበው ላይ እንደዚህ የሚል ቃል አለ። ሃይማኖተ አበው 1986 ገጽ 57 ቁጥር
9 ላይ እንዲህ የሚል ቃል አለ። አለኝታችን በሩቅ ብእሲ አይደለም በእግዚአብሔር ነው እንጂ ከእግዚአብሔር ብቻ በቀር በሌላ የሚያምን ርጉም ነው የሚል ተጽፎ አለና ይላል። ምን እያልኳችሁ ነው? ድነታችን የተከናወነው በክርስቶስ ኢየሱስ ነው። ሊቀ ካህኑም ራሱ ኢየሱስ ክርስቶስ ነው። መካከለኛውም ኢየሱስ ክርስቶስ ነው። ከሱ ውጪ ፍጡርን አምጥታችሁ መካከለኛ ለማድረግ ብትሞክሩ በተሰጠው ጸጋም በሉት ራሱ ባመጣው ጸጋ አምጥታችሁ መካከል ላይ ብታስቀምጡት መካከለኛውን ማስወገድ ነው የሚሆንባችሁ። ይሄ ደግሞ የመውጊያውን ብረት ብትቃወም ላንተ ይብስብሃል ነው። በመካከል የገባው ኢየሱስ ስለሆነ ሌላ መካከለኛ እናስገባ ማለት ኢየሱስን ማስወጣት ነው። እዚህ ላይ በጣም ጥንቃቄ ያስፈልገዋል ብዬ አምናለሁኝ። እንዳው የወደድናቸው መስሎን ያከበርናቸውና በጣም ያላቅናቸው መስሎን ፍጡራንን በዛ ቦታ ስናስገባ ኢየሱስን ይውጣ ማለታችን እንደሆነ መዘንጋት የለብንም። ስለዚህ ኢየሱስን ማስወጣት ነው የሚሆንብህ። ኢየሱስን በእኛና በእግዚአብሔር መካከል ደህና ጣልቃ ገብቶ ያዳነንን አማኑኤል ሆኖ መካከለኛ በእግዚአብሔርና በእኛ መካከል ያለውን የጥል ግድግዳ ያፈረሰልንን እሰይ እንኳን የጥሉ ግድግዳ አፈረሰልን ብለን ደስ ያለንን እሱን ማስወጣት ነው የሚሆንብህ ወዳጄ። ያለሱ ደግሞ ክርስቲያን አትሆንም። ያለ ክርስቶስ ክርስቲያን የለም። ክርስቲያን ከተባልህ በክርስቶስ ነው። ክርስቶስን ያላመነ ክርስቲያን አይባልም። የስም ሊሆን ይችላል፣ የተግባር ክርስቲያን ግን ሊሆን አይችልም። ለዚህ ነው በእግዚአብሔርና በሰው መካከል መካከለኛ የሆነውን ኢየሱስ ክርስቶስን ስታስወጣው ሌላ ፍጡር አምጥተህ ስታስገባ ያንተ ክርስቲያናዊ ነገር ይጠፋል። ያንተ ክርስቲያን መባል ይጠፋል። የእግዚአብሔር ሕዝብ መባል ይሰረዛል። ምንም አትጠራጠር። የኢየሱስ ክርስቶስን መካከለኛነት ያላመነ ሰው የዘላለም ሕይወት አላገኝም። 4 ነጥብ ነው የምነግራችሁ። በምኑ ነው ታዲያ? በምኑ ነው የሚድነው? መካከለኛቱን ካላመነ፣ አማላጅነቱን ካላመነ፣ የፍጹም ስብዕናውን ወይም ደግሞ ተግባራዊ ፍጹም ስብዕናውን ካልተረዳ እንዴት ነው የሚድነው ታዲያ? ስለኔ የተሰቀለ ብሎ ግን አያማልድም። ስለኔ ደሙን አፈሰሰ ብሎ ግን አያማልድም። ወዳጄ አማላጅነት ማለት የደሙ ቤዛነትም ጭምር ነው። ዝም ብሎ አይደለም። የደሙ ፈሳሽነት ጭምር ነው። እንደው ዝም ብሎ ጌታ ሆይ ማርልኝ ያላትን ቃል ብቻ አይደለም አማላጅነት። አማላጅነት አስታራቂነት ነው ካልን፣ አማላጅነት መካከለኛ ነው ካልን ያስታረቀህ ደሙ ነው። በእግዚአብሔርና በአንተ መካከል የነበረውን የጥል ግድግዳ ያፈረሰው የኢየሱስ ክርስቶስ ደም ነው። ስለዚህ መድኃኔ ዓለም ብለኸው የዓለም መድኃኒት ብለኸው ግን አያማልድም ብለኸው እንዴት ሊስማማ ይችላል? ለምን መድኃኔ ዓለም አልኸው ታዲያ? መድኃኔ ዓለም ማለት እኮ ዓለምን የሚያድን ማለት ነው። በምኑ ነው የሚያድነው? በፈሰሰው ደሙ። በደሙ ፈሳሽነት እኮ ነው የሚያድነው። በደሙ ፈሳሽነት ካላዳነ በሌላ በምኑ ሊያድንህ ነው? ስለዚህ የጌታችን የኢየሱስ ክርስቶስ አማላጅነት በመጽሐፍ ቅዱስ ብቻ ሳይሆን የቀደሙ አባቶችም ትምህርቱን ያቆዩት፣ ያስተማሩት፣ የሰበኩት፣ የገለጹት አስተምሮ ነው። አዲስ ትምህርት አይደለም። ቤተክርስቲያኗ ይህንን አሜን ብላ ብትቀበል እንጂ የሚሻለው በእርግጥ አልቀበልም አትልም። አንድ ቦታ ላይ ይቀበላለሁ፣ አንድ ቦታ ላይ አልቀበልም። ዝርርቅ ያለ ነው። ጥርት ያለ ብቻውን በብቻው ደም አዳነን እንደሚል በብቻው ደም በሌላ ደም ስላልዳን በብቻው ደም የሚለው ላይ ትኩረት ተደርጎ እርሱ ብቻ አማላጅ፣ እሱ ብቻ አዳኝ፣ እሱ ብቻ መካከለኛ መሆኑ ሊሰመርበት ያስፈልጋል። ይህን ስንል አንድ ነገር ግልጽ ማድረግ ያለብኝ ነገር ይመስለኛል። አምላክነቱን የጣስነውና አምላክነቱን ደግሞ የማንቀበል አድርጋችሁ ደግሞ እንዳትወስዱ። ይህን ስላችሁ መጽሐፍ ቅዱስ ያላነበቡ ድንገት ጥልቅ ብለው የሚሰሙ ሰዎች ስለሚኖሩ ነው። ኢየሱስ ክርስቶስ አማላጅ ነው ስንል በፍጡራን ተርታ አስቀምጠን ሙሉ በሙሉ ፍጡር እንጂ
ፈጣሪ አይደለም ብለን አይደለም። ኢየሱስ ክርስቶስ ፍጹም አምላክ ነው። አምላክነቱ ፍጹም ሰውነቱን አይከለክለውም። ፍጹም ሰውነቱ አምላክነቱን አይከለክለውም። ሁሉም ፋንክሽናሊቲ አላቸው። ስለዚህ ፈራጅ መሆኑን የዘነጋ ነው እንዳይመስላችሁ። በዚሁ አጋጣሚ ይሄ አያማልድም ያልከው አምላክ ነው ፈራጅ ሆኖ የሚቀመጠው። ስለዚህ አያማልድም ብለኸው ያኔ ፊት ለፊት ስትቀርብ ምን አይነት ፍርድ እንደሚጠብቅህም አስበው። በዚሁ አጋጣሚ ፈራጁ ራሱ ነው። አያማልድም ያልከው፣ አይ አማላጅ አይደለም ያልከው፣ አይ እሱ እንዴት ሊሆን ይችላል አማላጅነት የፍጡር ነው እሱ አያገባውም ብለህ የከለከልከው ጌታ ኢየሱስ እሱ ራሱ ነው የሚፈርድብህ። ፈራጅም እሱ ነው። ስለዚህ ከሱ እጅ ማምለጥ አይቻልም እያልኳችሁ ነው። እሱ ነው የሚፈርደውም እሱ ነው። ይህንን ደግሞ ምናልባት የሆነ አምላክ ሰው አምላክ እያልክ ካልተስማማ ደግሞ ትምህርተ ስጋዊን ሄድና ተማር። ትምህርተ ስጋዊና ትምህርተ ስላሴን ምናልባት በዛው በቤታችሁ ቁጭ ብላችሁ ብትማሩ የተሻለ ነው ብዬ አስባለሁኝ። አምላኬ ነው ብለህ ከማመን በፊት ትምህርተ ስጋዊን ተማር። እዛው ፍጹም ሰው ፍጹም አምላክ የሚለውን እዛው በደንብ አድርገው ያስተምሩህ። በተባዕታይ ጾታ መጥቀሴ ሴትም ወንድም ስላለ እዚህ ጋር ሁላችሁም የኢየሱስ ክርስቶስን ፍጹም ሰውነትና ፍጹም አምላክነት የምናምን ሁላችን የፍጹም ስብዕናውን ስራ መካድ የለብንም። የፍጹም አምላክነቱን ስራ ደግሞ መካድ የለብንም። ሁለቱንም የያዘው ኢየሱስ ክርስቶስ ነው። ፍጹም ሰው ፍጹም አምላክ ወይም ስግው ቃል። እግዚአብሔር ለዘላለም የተመሰገነ ይሁን። ተባረኩልኝ። ከሌሎቻችሁ ልስማ። እሺ ተባረክ። እሺ ኦርቶዶክሳውያን ካላችሁ መቀጠል እንችላለን። እኔ ኦርቶዶክሳዊ ነኝ፣ መቀጠል እችላለሁ። ሐሳብ አለኝ የሚል ሰው ካለ አንድ ቁጥር ይጻፍልኝ አስገባለሁ ማለት ነውና ተባረኩልኝ። ብሩክ ያለ እኔ ደግሞ ራሴ የሚከተል መፍትሄ ካለ እዛው ላይ ሳይሰጣሉ ምን አልከኝ? ወራጅ እስቲ የሚሰጠውን አስተያየት ለመስማት ነው የገባሁት። እኔ ደግሞ የሚሰጠው አስተያየት ካለ እሰጠዋለሁ። እንዴ እስካሁን ሲወራ አልሰማህም? አሁን ነው የገባሁት እኮ ቤተክርስቲያኒቷ በሚገራርሙ ሐሳቦች የክርስቶስ ኢየሱስን አማላጅነት አሁን አማላጅ እንደሆነ የሚናገሩ ሐሳቦች አላት። እሱን ትናገራለች እና ከዛ አንፃር የተነሱ ሐሳቦችን እየተወያየን ነበርና ኦኬ እንዴት ታየዋለህ? እስቲ የሚሰጡትን አስተያየት ነው እሺ እኮ ወይ ብትሰማ ነው የሚሻለው። ምክንያቱም አሁን ከገባ በኋላ ኦልሬዲ ሐሳቡን አንስተን በጣም ተንሸራሽሯልና ወይ መጽሐፍ ቅዱሳዊ ማስረጃ ካልሰማቸው መጽሐፍ ቅዱሳዊ ማስረጃ እሱን አንስተን ወይ መወያየት ከፈለክ ማለት ነው። አለመሰለኝ እንደዛ ያልኩት አንደኛ ስራ በጣም ስለዚህ እንትን ለማለት ብዙም በቃ ከታች እሺ ከታችንና ስማንሽ ጥሩችን እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልንና መወያየት እንድንችል ማለት ነው። የሰማችሁ ሐሳቡን የተረዳችሁ ሰዎች ካላችሁ ምክንያቱም የክርስቶስ ኢየሱስን አማላጅነት ባይዘው ሰው ክዶ ኦርቶዶክስ መሆን አይችልም። የኢየሱስን አማላጅነት ሰው ክዶ ኦርቶዶክስ መሆን ስለማይችል ማለት ነው። ኦርቶዶክስ ሆኖ መቀጠል አይችልም በራሱ ማለት ነውና ስለዚህ በዚህ ጉዳይ ላይ ሐሳብ አለኝ ነው ነው ያያችሁት ነው እያሳየን የነበረው። ምን አይነት መጽሐፍ ነው? ቤተክርስቲያኒቷ መጽሐፍቶች ውስጥ ኢየሱስ አሁን ይለምነናል የሚል ሐሳብ ያለበት መጽሐፍቶችን ነበር እያነበብን የነበረው። ኖርማሊ ያምነንበት አለም። ግን እናንተ እኛን አንድ አኪዩዝ የምታደርጉን ጉዳይ እኛ ኢየሱስ
ይለምናል ብለን አለም አሁን እየተናገርን ያለ ነው። አማላጅነቱን ከአስታራቂነቱ ነው እየተናገርን ያለ ነው። ግን በአብዛኛው ኦርቶዶክሳዊ እንዴት ይለምናል እያለ ይናገራል። ቤተክርስቲያናችሁ ግን እንደሚለምን ይናገራልና ምናልባት መሪ አንዱን ሀሳብ ታነሳለታለህ እንዲመቸ። ኦኬ የቤተክርስቲያን መጽሐፍ ውስጥ ያለውን ሀሳብ ነው። አንድ ሀሳብ አንዱን ሀሳብ አንብብለት ከኔ ጋር ያወራል። ችግር በጣም ጥሩ። እሺ እሺ ምናልባት በቤተ ክህነት ውስጥ ያለፈ ነው ወንድሜ። ማነህ? አናግረኝ። በቤተ ክህነት ውስጥ ያለፍክ ነህ? እሺ አይ በቀላሉ ውዳሴ ማርያም ላይ ስላለ ብዬ ነው። ውዳሴ ማርያም ላይ የእሁድ ውዳሴ ማርያም ላይ ወኮነ አራቄ ለሐዲስ ኪዳን በውሂ ዘደሙ ቅዱስ ይላል። ይሄ ደግሞ የኤፍሬም ድርሰት ነው። ውዳሴ ማርያም በሌላ ቤተ እምነት ውስጥ የለም። በሌላ ቤተ እምነት በፕሮቴስታንት የለም፣ የኦርቶዶክስ ነው። ስለዚህ በደሙ ፈሳሽነት የሐዲስ ኪዳን አስታራቂ ሆነ ብሎ ቅዱስ ኤፍሬም ተናግሯል። ይሄን ታምናለህ አይደል ወንድሜ? ስለዚህ በቤተ ክርስቲያኗ መጽሐፍ አንድ ምሳሌ ይሄን ጠቅሻለሁ። ሌላ ደግሞ ውዳሴ ማርያም ምናልባት ቀለል ያለ ወይም ደግሞ የዲያቆናት ትምህርት ትንሽ ትምህርት ነው ብለህ ከታሰበ በእርግጥ የትምህርት ትንሽ የለውም። ሌላ ቦታ ደግሞ ልውሰድህ ከመርጌቶቹ ትምህርት መጽሐፈ ድጓ የሚባል መጽሐፍ ላይ ይቤሎሙ ኢየሱስ ለአርዳኢሁ አአርግ ሰማይ ሀበ አቡየ ወአቡክሙ የሚል ደግሞ ተቀምጧል። ምን ማለት ነው? ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ እንደዚህ አላቸው፣ ወደ ላይ ወደ አባቴ ወደ አባታችሁና ወደ አባቴ ወደ አምላኬና ወደ አምላካችሁ አርጋለሁ ካለ በኋላ ሀበ እስእል ምህረተ በእንተ እሊአየ አለ። ለኔ ስለሆኑት ወይም ደግሞ ስለ ወገኖቼ ምህረትን ለምን ዘንድ አርጋለሁ አለ። ስለዚህ ምህረት ይለምናን እያለ ነው መጽሐፈ ድጓው። ይህንንስ ወንድሜ ከመጽሐፈ ድጓው መቼም ትቀበለዋለህ? እንዴት ጋር መጽሐፈ ድጓው ነው የምደግምልህ። ገዙ እሺ ግዕዙን ድርገምልህ። ይቤሎሙ ኢየሱስ ለአርዳኢሁ አአርግ ሰማየ ሀበ አቡየ ወአቡክሙ ሀበ አምላኬ ወአምላክክሙ ሀበ እስእል ምህረተ በእንተ እሊአየ። ሰማሁ ግዕዙን? የመጨረሻዋን ፍሬዝ ነው ሀበ እስእል ምህረተ በእንተ እሊአየ። እሱ ነው ይለምናል ያሉት። አዎ የአስተምሮ መጽሐፏ ላይ በስትክክል ሃይማኖታዊ አስተምሯን የምገልጽበት መጽሐፍ ላይ ለምሳሌ ውጭ ጉዳዮች ምናምን የሚለው መጽሐፍ ላይ እና ሌላ መሰል እንደዚህ እንትኖች ላይ ይለምናል የሚላለ። በጣም ጥሩ። መጽሐፈ ድጓን ትቀበለዋለህ አትቀበለውም? እቀበለዋለሁ። ለምን አልቀበለው? እኔም እያልሁ ያለሁት እሱን ነው። አሁን የቤተ ክርስቲያኗ መጽሐፍ ይሄን እቀበላለሁ ይሄን አልቀበልም ብላ ቀንና እስካለየች ድረስ የራሷ መጽሐፍ ከሆነ የራሷ አስተምሮ ነው ብለን እናምናለን። በነገራችን ላይ ይሄ መጽሐፍ ዝም ብሎ የንባብ መጽሐፍ እንዳልሆነ ታውቃለህ አይደል? መጽሐፈ ድጓ ማለት የንባብ መጽሐፍ አይደለም። ወይም ደግሞ ለጠቅላላ እውቀት ዝም ብለን ለንባብ ክህሎት ለአእምሮ ማስፊያ ብለን የምንማረው ትምህርት አይደለም። ቀጥተኛ በሆነ መንገድ ለአምልኮ የምንማረው ነው፣ ለዝማሬ የምንማረው ነው፣ ቅኔ ማህሌቱ ላይ ለመቀኘት የምንማረው ነው መጽሐፈ ድጓ። ስለዚህ አምልኮ ጋር የተያያዘ ስለሆነ የቤተክርስቲያኗ መጽሐፍ ለመሆኑ ምንም ጥርጥር የለውም እኮ። ታዲያውን ልንወያይ የገባው ነው ክርስቶስ ያማልዳል ያማልድ የሚለው ላይ ነው እንጂ ቤተክርስቲያን ይለምናል ብላ ሳታስተምር በግድ አስተምራለች ነው እኮ። ይሄው ሀበ እስእል ምህረተ በእንተ እሊአየ አለ። ይሄን ቃል አትቀበለው? ቆይ መሪ ጸጋ ይብዛልህ።
አሁን እኮ ያነበቡልህ መሪ ካየኸው የቤተክርስቲያኒቷ መጽሐፍ ነው አይደል? የቤተክርስቲያኒቷ እምነት ነው ማለት ነው። ሳታምንበት አይደለም አይደል የጻፈችው? ነው ማታምንበትም ትጽፋለች እያልከን ያለው ራሱን የቻለ አፈታት አለው። ዝም ብሎ ማንም እንትን አለ ፍታው ገባ የሚለው ነገር አለ። ፍታው ብራዘር፣ ፍታው ካለ ፍታው፣ ስለሌለ አለ ምናምን ብለው ለሌላ ሰው የምትገፋው እንጂ ካለ ፍታው። ይኸው እንሰማለን። ክርስቲያን ማረክችማ ክርስቶስ ይለምናል የሚለውን ታዲያ ታታስተምር በግድ በዛ አንተ በምታስበው አስተያየት መፍታት የለብህም። ደስ ባለ ፍታው እኮ አልኩ። ይኸው ድልስት አንተ ደስ እንዳለ ፍታው። አለማስተአለኸው በቤት ለዚህ እኮ ነው እያልን ያለ ነው። ኢቭን ቤተክርስቲያን በራሷ አንደበት እንደሚለምን የሚናገርባት ትምህርት አላት ነው እያልን ያለ ነው። አየህ፣ የራስ ቤተክርስቲያን ማለት ነው። እኛ ጋር የራስ ቤተክርስቲያን ኢየሱስ ይለምናል ብላ ትናገራለች፣ ታስተምራለች። ይሄ አንተ ቤተክርስቲያን ዳንዬ ማሪዬ። እሺ፣ እንደውም አንድ ይለምናል ብቻ ሳይሆን አሁን ራሱ ጩኸ የሚለውን እስኪ ላንብብለት። አሁን ተናገር የሚለውን እዛው ላይ ማለት ነው። መጽሐፈ ቅዳሴ 2005 የታተመው አክሱም ማተሚያ ቤት ነው የታተመ። ቅዳሴ ሐዋርያት ላይ እንደዚህ ይላል። ኦ ወልድ ክላህ ከመዘሐመ ወበል ኤልማስ ላማ ሰበቅታኒ ወንዘሃሎ ውስጥ አፍሆሙ በል አባ ወአቡየ መሐር ወተሳሃል እለ በልዑ ስጋዬ ወሰትዩ ደሜ ይላል። በአማርኛ ልገልበጥላችሁ እንዲህ ይላል። ወልድ ሆይ እንደታመመ ሰው ሆነህ አሰምተህ ጩህ። ኤልማስ ላማ ሰበቅታኒ በል። ቅዱስ ቁርባኑ በአፋቸው ውስጥ እያለም አባት ሆይ ስጋዬን የበሉትን ደሜንም የጠጡትን ማራቸው ይቅርም በላቸው ብለህ ተናገር ይላል። መቼ ነው የሚለው? አሁን ራሱ የጌታን ራት እየወሰድን ወይም ደግሞ ስጋው ደግሞ እየወሰድን ባለንበት ቅጽበት ከአፋችን እያለ እንደታመመ ሰው ልክ ስናኝከው እንደታመመ ሰው ሆነ የሚል ትርጉም ነው ያለው። ስለዚህ ያማልዳል ብቻ ሳይሆን አሁን ጩህ የሚልም ትምህርት አለ። ይህንስ እንዴት ታየዋለህ? ቅዳሴው ደግሞ ዝም ብሎ የንባብ መጽሐፍ ሳይሆን አምልኮ ነው። የቤተ ክርስቲያኗ ዋና አምልኮ የሚባለው ቅዳሴ ነው። ስለዚህ የሐዋርያት ቅዳሴ የሚባለው ክፍል ላይ ይሄን አነበብሁልህ። እንዴት ታየዋለህ? ይሄን አሁን መጫወት ትችላላችሁ። አሁን መርጌታ እርሱ ያውቃሉ። ቅዳሴ ሲቀደስ ምን ቀን ላይ ሆነን ነው የምንቀድሰው? ስለ ወዴት ነው እይታው? አሁን ቅዳሴን በሚቀደስበት ሰዓት ቤተክርስቲያን ይሄ የፈሰሰው ስጋ ዕለተ ዓርብ የፈሰሰው ስጋ ነው። የፈሰሰው ደም ዕለተ ዓርብ የፈሰሰው ደም ነው። የተቆረሰው ስጋ ዕለተ ዓርብ የተቆረሰው ስጋ ነው እና ቅዳሴ ዕለተ ዓርብ ላይ ሆነን ነው የምናደርገው። ቅዳሴ ስነስርዓቱ ነው። ይህንን እንግዲህ ለእርሱ አልነግሩትም። ዕለተ ዓርብ ላይ ሆነን ነው ቅዳሴን የምናደርገው እና ያ ስርዓት አሁን እርሱ ያነበቡት ሐሳብ ክርስቶስን ወደኋላ ወስዶ ዕለተ ዓርብ ላይ ቆሞ የሚነገር ነው እንጂ አሁን ሰማይ ላይ ሆነ ይሄንን እንትን በል ይሄንን አይደለም። ዕለተ ዓርብ ላይ ቆመን በዕለተ ዓርብ ራሳችንን ከተን ክርስቶስን ዕለተ ዓርብ ላይ አድርገን ነው እንጂ የምንናገረው አሁን በሰማይ ቤት ሆነ እንዲህ በል ኤሎሄ ኤሎሄ በል ምናምን አንልም። እንደሱ እኮ አይደለም ወዳጄ። ጌታችን ኢየሱስ ክርስቶስ አማላጅ ነው ስንል ምን እንደሆነ ነው የምታስበው አንተ? ምናልባት አማላጅ ነው ብለን የምናምን ሰዎች ከሰማይ ሂዶ አሁን ከፍ ዝቅ እያለ እየወደቀ እየተነሳ ይለምናል ብለው ያምናሉ ብለህ ነው የምታስበው ወንድሜ? አይ አላስብም እንዴ። ምንም ሳላ እንደሱ ካልሆነ ይሄ የተነገረው ቃልም በተመሳሳይ መንገድ ዕለተ ዓርብ ሄደን ነው ካልክ እኛም ኢየሱስ ክርስቶስ አማላጅ ነው የምንለው ያን የተከናወነውን ነገር እንጂ ከዛ ወዲህ እየወደቀ እየተነሳ አደረገ ብለን አናምንም። አማላጅነቱ ግን ሕያው አማላጅነት ነው፣ ይቀጥላል ነው። መርጌታ አንዴ ይሰሙኛል? ይሰማል? ይሰማል ወዳጅ። አንድ ነገር ልጠይቁት፣ ጀስት ጥያቄ ነው። አሁን እናንተ ክርስቶስ ይማልዳል ስትሉ እየወደቀ እየተነሳ ሰማይ ቤት አይለምንም ብላችሁ ታምናላችሁ? አዎ ወይም አይደለም በሉ። እየወደቀ እየተነሳ ሰማይ ቤት ሄዶ ይለምናል ብለን አናምንም። በቃ እኮ አዎ ይለምናል አትሉ? አዎ
እሺ እኛም ግን ማለት ያ ስራው ለዘላለም ይሰራል። እስካሁንም ድረስ በአብ ቀኝ የሚታይልን ያ ስራው ነው። ቆይ እሱ ላይ እንገባለን። አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያንም ይህንን ይለምናል ብላ አታምንም፣ እኔ እስከማውቀው ድረስ። እሺ በዚህ ተስማማ ነው ትላለች አትልም? ቀጥሉ ትላለች። መጽሐፍት አለ ወንድማችን። አሁን በሰማያት ልመናና ጸሎት ያደርጋል ብላ ትላለች። መጽሐፍ አለ አትልም? እኛን ያስተማረችን እኮ ቤተክርስቲያን ነች። እኔ ከሌላ ከእስልምና ከመስጊድ ወጥቼ እኮ አይደለም የማወራው። ዲያቆን ነህ፣ ካህን ነህ፣ መርጌታ ነህ፣ ቄስ ነህ፣ ምዕመንስ ብሆን በቃ አንተ ልክ እንዳስተማረች እኛንም ደግሞ መርጌታውን ከላይ ያለ መርጌታ ነው። እኔ ቤተክርስቲያኒቱ ዲያቆን የነበርኩ ሰው ነኝ፣ ቀድስ የነበረ እኛንም ያስተማረችን ቤተክርስቲያኒቱ ናት። አሁን አንተን ስላስተማረች እኛን ስላስተማረችን አይደለም። መጽሐፍ ተጽፎ አለ። ከፈለክ መረጃ አሳዩ ነው ማለት ያለብህ። አሁን በሰማያት ኢየሱስ ጸሎትና ልመናን ያደርጋል ብላ ታስተምራለች። የተጻፈ ነው የምነግርህ። ናኦል የተጻፈ ነው የምነግርህ። ከፈለክ ካሜራ ከፍቼ አሳይሃለሁ እኮ። አሳዩኝ እኮ ከፍተውም እነሱማ አነበቡ። እንግዲህ እኔ አሁን በዚህ ጉዳይ ላይ እንትን አለ። ይኸው ወንድም ይኸው ቢያንስ እዚህ ስለ እንኳን ያሉትን እነዚህ መጽሐፍቶች ይታዩሃል። የሚጠይቅ መጽሐፍ ላይ አምጥተህ ቤተክርስቲያኗ ተገኝታ ባልፈታችበት ሁኔታ አንተ ራስህ እንትን ያው ቤተክርስቲያኒቱ አሳታሚና አከፋፋይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን 2014 ኦኬ። ድርሳነ ሰንበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓት ተዘጋጅቶ በትንሣኤ ዘጉባኤ ማተሚያ ቤት በድጋሚ ታተመ 2013። ያው ኢየሱስ አሁን በሰማያት ልመናን ያደርጋል ብላ ትላለች። እኛ ምን እናድርግ? ያው ድርሳነ ሰንበት ያው ገጽ 49 ምዕራፍ 17 አንብቡ። ያው ከዚህ በኋላ በገሃነም ውስጥ የነበሩ ክርስቲያን ነን እያሉ የክርስቲያንን ስራ የማይሰሩ ኃጥአንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል። ከመድኃኒታችን ስልጣን ከኢየሱስ ስልጣን ማለት ነው። ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። መድኃኒታችን ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርቧቸዋል። ጸሎትን ጸልየው ያስታርቃቸው ዘንድ ማለት ነው። ስለዚህ ጸሎት ጸለየ ማለት ይለምነዋል ማለት ነው በሰማያት። እኔ ግልጽ አልሆነ። ይኸው ግልጽ እንዲሆንን እንገራ እንዴት ነው ብራዘር ላሳይ። ክርስቲያንን ስለሚሉ ሰዎች ነው ብሎ የሚለው አርዕስቱ ምዕራፍ 17 ገጽ 49 ድርሳነ ሰንበት በቤተክርስቲያኒቱ የታተመ ማለት ነው። ከዚህ በኋላ በገሃነም ውስጥ የነበሩ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ኃጥአንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ። ማን ነው ጸሎትን የሚጸልየው? መድኃኒታችን ማን ነው? ክርስቶስ ማለት ነው። መላእክት ያቀርቧቸዋል አለ እንጂ የሚለው ታዲያ መድኃኒታችንን ይላል። አቤት ከመድኃኒታችን ስልጣንና መድኃኒታችን አይለያይም። መብት ነው። አንተ ካላህየው መብት ነው። እኔ ግን ቀጥሎ ሳነበው አንተ የተለያየብህን ትነግረናለህ። ያ መድኃኒታችን የተባለው ክርስቶስ ይላል። ይሄኛው መድኃኒታችን ሌላ ከሆነ ያንተ ዛሬ ነው መጽሐፉን ያነበብከው፣ ዛሬውኑ ገና ሳታነበው ልተረጉመው ትፈልጋለህ። መድኃኒታችን ማለት መድኃኒታችን ክርስቶስ ይላል። እዚህ ጋር መድኃኒታችን ብሎ ያለው ከመድኃኒታችን ስልጣን ማለት ከክርስቶስ ስልጣን ማለት ነው። ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል። መላእክቱ ከየት ነው የሚያቀርቧቸው? ከገሃነም ውስጥ። እነማን? ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ክርስቲያንን ይላሉ፣ ግን የክርስቲያንን ስራ አይሰሩም ነበር። ስለዚህም ገሃነም ወረዱ። ከዛስ መላእክት ያቀርቧቸዋል። ወዴት? ወደ መድኃኒታችን ስልጣን፣ ወደ ክርስቶስ ማለት ነው። ምን ሊያደርግላቸው? ሊጸልይላቸው። ከጸለይስ በኋላ ከባህሪ አባቱ ከአብ መድኃኒታችን ክርስቶስ ማለት ነው። ከባህሪ አባቱ ከአብ
ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርቧቸዋል ይላል። ይኸው ኢየሱስ ክርስቶስ አሁን በሰማያት ጸሎትና ልመና ያደርጋል ትላለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድርሳነ ሰንበት። ከዛስ መድኃኒታችንም ጸሎትን ከጸለየላቸው በኋላ መላእክት ወደ አማረች ወደ ተወደደች ምድር ወደ መንግስተ ሰማያት ይወስዷቸዋል። ምን ካለ በኋላ መድኃኒታችን የተባለ ማለት ነው ክርስቶስ ማለት ነው። ክርስቶስ ጸሎትን ከጸለየላቸው በኋላ ዳቸዋል አለ። እነዚህ ሰዎች ከየት የነበሩ ናቸው? ሲኦል ገሃነም ውስጥ። ለምን ገሃነም ውስጥ ገቡ? ክርስቲያን ነን እያሉ የክርስቲያንን ስራ የማይሰሩ ነበሩ። ከዚህም የተነሳ ወደ ገሃነም ወረዱ። ከዛ መላእክት ሄደው ከገሃነም ውስጥ አውጥተው ወደ መድኃኒታችን ስልጣን ያቀርቧቸዋል። ምን ሊያደርግላቸው? ሊጸልይላቸው። ጸልዮ ከባህሪ አባቱና ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ማለት ነው፣ ያማልዳቸው ዘንድ ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰማያት ልመናን ይለምናል። ይህም ብቻ አይደለም፣ ድርሳነ ማርያም። ይህም ብቻ አይደለም፣ መጽሐፈ አርጋኖን። ይህም ብቻ አይደለም፣ ቅድም ያየነው መርጌታ ሲነግራ የነበረው መጽሐፈ ዚቅ ወመዝሙር የቅዱስ ያሬድ። ማንም ካህን አይክዳውም ብራዘር። እነሱ እዛ ሸፋፍነው ስለተቀመጡ ካልሆነ በስተቀር እኛም በቤተክርስቲያኒት ውስጥ ያደግን ሰዎች ነው። ያው የቅዱስ ያሬድ የዜማ መጽሐፍ ያው ጸሎትን ሊጸልይላቸው ወደ ሰማይ እንደሄደ መጽሐፈ ዚቅ ሰኔ ቅዱስ ቂርቆስ የታለ ዘግንቦት ሰኔ ጊዮርጊስ አሁን የስላሴ ኦኬ ነሐሴ ሰኔ አንዴ ጠብቁ። የካቲት ሚያዝያ ግንቦት ሰኔ ሰኔ ላይ ማለት ቀደም መርጌታ ሲናገረው ነበር። ገጽ 189 እስቲ እዚህ መቶ መርጌቶቹ ይናገሩ፣ ካህናቶቹ ይናገሩ፣ ዲያቆናቱ ይናገር፣ መነኮሳቱ ይናገሩ፣ ዜማ ተምሬያለሁ ብለው ያሉ ሰዎች መጥተው ይናገሩ። እኛም በቤተክርስቲያን ውስጥ ያደግነን ካህናት አገልጋዮች የነበርነን እዚህ ይህንን አሁን ምእመኑ አያውቀውም። እንኳን ምእመን አይደለም እኛ እንኳን ራሱ ሲዜም ከነገርን ልክ አሁን እንደ መርጌታ አይነቶቹ ሲናገሩ እንጂ እኛ እንኳን ዲያቆናቶቹ በጥልቀት አናውቀው። ምክንያቱም ይሄ ከኛ እውቀትም በላይ ስለሆነ ማለት ነው። ካልተማርነው አናውቀው። መርጌታ ግን አሁን ሙያው ነው፣ ተምሮታል። የቅዱስ ያሬድ የዜማ መጽሐፍት ስለሆነ ማለት ነው። ዝም ብሎ ዲያቆን የሆነ ሁሉ ይህንን አያውቅም። ግን እንደዚህ በእድሜም በእውቀትም ከሚበልጡን ወንድሞች እየሰማን እኛም የምናውቀው ማለት ነው። ያው ይቤሎሙ ኢየሱስ ለአርዳኢሁ ብሎ የሚለው ማለት ነው። ኢየሱስም ለደቀ መዛሙርቱ እንዲህ አላቸው፣ አርግ ሰማይ ሀባዌ፣ ወደ ሰማይ ወደ አባቴ አርጋለሁ፣ ወአብክሙ ወደ አባታችሁ። ያው ሀበ ስዕል ምህረት በእንተ እሊያየ፣ ስለ እናንተ ምህረትን ወደምለምንበት ሊለምን ነው ማለት ነው። ሰማይ አረገ ብሎ የሚለው እኔ ወጣት ስለሆንክ ናኦልዬ መምህራኑ ወይ ደግሞ አገልጋዮቹ ስሜታዊ አድርገው ወጣቱን ግልብ አደረጉት፣ ስሜታዊ አደረጉት። የማይለውን ይላል ብለው ማለት ነው። በተለይ እንደኔ አይነቱን እንደነ መርጌታ አይነቶቹን ከቤተ መቅደስ ውስጥ እናገለግል የነበርን ሰዎችን ጆሮአችሁን ሰታችሁን እንዳትሰሙን አደረጓችሁ። በጋሻው ቢወጣ ስሜታዊ ያደረጓችሁ። ምንድነው ምክንያቱ ብላችሁ እንዳትጠይቁት። እሱ እንኳን ክህነት ባይኖረው ትዝታው ሲወጣ ምንድነው ብላችሁ እንዳትጠይቁ። አገልጋዮች፣ መርጌቶች፣ ካህናት የተለያዩት ሲወጡ ሚዩት አድርገው ነው። ይቅርታና ኤርሚያስ ሚስ ሪፕሬዘንት እያደረግከው ይመስለኛል። መጽሐፉን ሚዩት አድርገው፣ በኋላ ታወራኛለህ። አነበብከው አይደለ? ዲስከስ እናደርግበትና አስወርደው፣ ታች አስወርደው። እንድብነት ለምን ሞዴሬተር እንዳታስወርደኝ ታች ወረደ። ሚዩት ካላደረግከው እንዳታስወርደኝ። በቃ ሚዩት ስላላረክ ብቻ ወረድክ ማለት ነው። ቤቱ ስርዓት መኖር አለበት። ወደ እምነት እዚህኛው ላይ ሞዴሬተር ስጠኝ እና
እኔ ለወደፊት ናኦል ለአንተም እሺ ለናኦል የምጠይቅህ በተለይ አንድ አገልጋዮች የሆኑ ማለት ነው ይጠይቃሉ። ምንድነው ምክንያት ተብሎ መጠየቅ አለበት። በተለይ አገልጋዮች የሆኑ ሲወጡ ምንድነው መርጌቶች ከወጣ አሁን መርጌታን አሁን ከላይ ያለ መርጌታን አንተ የተባለ የተመሰገነ መርጌታ ማለት ነው የቤተ ክርስቲያኒቱ ይሄንን አሁን እኛ ለማንበብ የሚቸግረንን እሱ ዘመኑ ሲማር የነበረ ማለት ነው። ኦኬ ምንድነው ችግሩ ተብሎ መጠየቅ አለበት። ቤተክርስቲያናቸው አሁን እየነቁ ነው አባቶችም የተባሉት ማለት ነው። ህዝባችን እየሄደብን ነው ይላሉ። ወዴት ነው የሚሄደው? ይህን ያህል ስም ማጥፋት በፕሮቴስታንቱ ላይ ተነግሮ ህዝቡ ግን በየጊዜው እየተነቀለ ወደ ፕሮቴስታንት ነው የሚመጣው። ለምን? የኦርቶዶክስ መምህራን በፕሮቴስታንቱ ላይ በጣም ዋሽተው የተናገሩትን ያህል ህዝቡ ከመሄድ አላስቆመውም። ምክንያቱ ምንድን ነው ከተባለ ብራዘር ቤት ውስጥ የተጻፉ መጽሐፍቶች የሚሉትና መጽሐፍ ቅዱስ የሚለው እና መምህራኑ የሚሉት አንድ አይነት አይደለም። ኢየሱስ በሰማያት ፕሮቴስታንቱ ይማልዳል ብለው ይላሉ አሉ። አላልንም። የቤተክርስቲያኒቱ መጽሐፍቶች ግን ይላሉ አሁን በሰማያት ያማልዳል ብለው ይላሉ። ይላሉ። ስለዚህ ኦርቶዶክስ በራሷ መጽሐፍቶች በራሷ ልጆች ነው እያፈረች ያለችው። እዛው ሆነን ስንጠይቅ እንዲያስተካክሉ ስንጠይቅ ንቀታቸው፣ ትዕቢታቸው አባቶች የተባሉት ሁሉ ጭምር ማለት ነው ሁሉም ባይሆኑ በቃ ከንፈራቸውን እየለጠጡ አገጫቸው ከንፈራቸውን እየጠመዘዙ ንቀታቸው ላይ አይታረ አንድ ጥያቄ ስለጠይቅ ኦርቶዶክስነትን ሳትጠይቅ ማነው ሳትለቅ አንድ ጥያቄ ብትጠይቅ ጀርባውን አጥኑት ይባላል። ምን ጀርባ ያስጠናል? ናኦል ኦርቶዶክስ ነው በቃ እኔም ኤርሚያስ ኦርቶዶክስ ነበርኩኝ። ምንም ጀርባን የሚያስጠና ነገር የለም። አባቶችን የመጠየቅ መብት አለኝ። ስትጠይቅ ግን ጀርባህን አጥኑ ይላሉ። ሂድና ሲጠይቅ ደጋግመህ ጠይቅ። አንተ ሰውዬ ከመናፍቃን ጋር ነው መሰለኝ የምትውለው ብለው ጀርባ ይጠናል። ከዛስ ያገሉሃል፣ ይለዩሃል። ይሄንን ለማወቅ ከፈለክ እኛ እዚህ የምንነግርህን ትተህ ብፁዕ አቡነ ገብርኤልን ስሰማቸው ቤቱ ገፊ ነው አሉ። እነ ብፁዕ አቡነ በርናባስን ስጠይቅ ቤቱ ገፊ ነው አሉ። ኦርቶዶክስ ናትን ነው ኦርቶዶክስን እኮ ነው ገፊ ናት ብለው ያሉት ጳጳሳቱ ካሉ እኔ ብል አንተ ተሰለወጣ ተብዬ መባል መርጌቶች ብለው ቢሉ እኔ ይቅርታ አድርጉልኝ። ቤተ መቅደሱ አካባቢ ላይ ያለውን ነገር እናንተ አታውቁ። አንተ ሰንበት ትምህርት ቤት ነው ምናልባት የተማርከው። በቃ ውስጥ ግን ያለው ላይ አታውቁም። ላጠራጥር ፈልጌ አይደለም። ቤተክርስቲያንና ተቀመጥ፣ መጽሐፍ ቅዱስን አንብብ፣ የእግዚአብሔርን ቃል ከዛ ጠይቅ። ኦርቶዶክስነት ላይ ይዘህ እዛው ቆመ ግን ጠይቅ። መጠየቅ ግን ስትጀምር ግን እመነኝ አልኩ። ጀርባው ይጠና፣ ተሐድሶ ነው፣ የምናፍቃን ቅጥረኛ ነው ብለው ይሉሃል። አንተ እኮ ክርህን አስራ አንገትህ ላይ ከኦርቶዶክስ ቤተክርስቲያን አልወጣም ብለህ እዛ ሆነ ማለት ነው። ጀርባውን አጥኑት፣ ተልእኮ አለው፣ የሉተር ቡችላ ነው ብለው ይሉሃል። ቤተክርስቲያን ሆነ ቤተክርስቲያንህ ስንቱን ነው የገፉት? እነ ብፁዕ አቡነ ገብርኤል እኮ ጳጳሳቱ እኮ አፈነዱት። ቤቱ ገፊ ነው በእውነት። ኦርቶዶክስ ቤተክርስቲያን ገፊ ናት። ልጆቿ ጥያቄ ሲጠይቁ ጥያቄዋን ተቀብላ በአግባቡ ከመመለስ ይልቅ መርጌቶቹን ገፋች፣ ካህናት ገፋች፣ ዲያቆናቱን እንደኔ አይነቱን ገፋች፣ መዘምራንን ገፋች፣ ምእመኑን ገፋች። ኤርሚያስ አቤት በተወሰኑ ሰዎች ምክንያት ለምን ሙሉ ላይ ሙሉ ቤተክርስቲያኒቱ ሙሉ እኮ ነው። ሙሉ ነው ብዬ የምልህ ሙሉ ያስባለው ነው። ሐዋርያት ለምሮ ስማቸው የሚጠፋው አንድ ይሁዳ በካደው። ይህ ማለት እኮ አሁን ቤተክርስቲያን ላይ አልወጣኝም። ይሁዳ በካደው አንዱ ሰው ስለሳ ያልተጠየቀው ላይ ብራዘር ይሁዳ ስለካደ ጴጥሮስ ነው እንዴ? አሁን ይሁዳ በካደ ጴጥሮስ ሌባ ነው አልኩኝ? ቶማስ ሌባ ነው አልኩኝ? እኔ እያልኩ ያለሁትኝ እዚህ አድምጠኝ። እዚህ ያለን ዲያቆናትና መርጌታ ካህናት፣ መነኮሳቱ፣ ጳጳሳቱ ሁሉ ጭምር ሳይቀር ቤቱ ገፊ ነው እያሉ
ታዲያ ቤቱ ገፊ ሁለቱ ስላሉ ሌሎቹ ምን ሁለቱ ስላሉ አንድ ጳጳስ እንኳን ብሎ ካለ ብራዘር ይኸውልህ፣ አንድ ጳጳስ እንኳን እናንተ ቤት ለምሳሌ ናኦል ቤት ማዘርና ዳዲ ይኖረው ከአንተ ጋር 4 ልጆች ሌላ በድምሩ 5 ብትሆኑ ከእናንተ ቤት ውስጥ ናኦል ወጥቶ እዚህ ቤት እናትና አባቴ ቢኖሩ እህቶቼ ወንድሞቼ ቢኖሩ እዚህ ቤት ግን ትክክል አይደለም እንደ ምሳሌ የምሰጠህ እንጂ ምሳሌ ነው እንጂ እንደዛ ናችሁ እያልኩ አይደለም። እዚህ ቤት ትክክል አይደለም፣ ለአካባቢያችንም ለከተማችንም ለሀገራችንም ችግር የሚሆን ነገር አለ ብለህ ብትል ከአንተ የበለጠ ለእናንተ ቤት ምስክር ማንም አይመጣም። ይሄ ሰው አንድ ሰውን የተናገረው ተብሎ መረጃ አይናቅም። ስለዚህ ምንድን ነው ብሎ ሰው ይጠይቃል፣ ጎረቤት ይጠይቃል። እንደዛ ብለህ ካወራህ በቤተሰብ ላይ ክፋት ለማውራት ፈልግ አይደለም፣ የሆነ አንዳች ያወቅከው ያየኸው ነገር አለ ማለት ነው። ስለዚህ ፖሊስ ቢሰማ አካባቢ ቢሰማ ለፖሊስ ይጠቁማል። አይ ልጃቸው እንዲያለ እየተናገረ ነው፣ ምሳሌ ነው፣ ልብ በል ሌላ ያልን አይደለም። ልጃቸው እንዲያለ እየተናገረ ነው፣ የሚያውቀው አንዳች ነገር አለ ማለት ነው፣ ከልጅ የቀረበ ነገር የለም ብለው ቢል ጎረቤት ፖሊስ ይመጣና ይጠረጥራል፣ መረጃ ይናቀም ይጠይቃል ማለት ነው። ምንድነው ያለው ችግር ብሎ ይላል። በስሜታዊ የሆነ ተናግረ ከሆነ ይቅርታ መርምሮ ሐሰት መሆኑና አለመሆኑ ይደርስበታል። አንድ ሰው ተብሎ ግን አንተ አትናቅም፣ ቤት ውስጥ ነው ያለው። ስለዚህ አንድን ጳጳስ አትንቀውም። ኦርቶዶክስ ውስጥ ስላለ የሚያውቀው ነገር አለ ማለት ነው። በጳጳስ ደረጃ ቤቱ ገፊ ነው ከተባለ ብፁዕ አቡነ ገብርኤል ካሉ እሳቸው እኮ ሊቀ ጳጳስ ናቸው፣ የቅዱስ ሲኖዶስ አባል ናቸው። ምንድን ነው ገፊ ብለው ማለታቸው ምን ማለት ነው? መርጌታ ወጥቶ ገፊ ነው ብሎ ቢልህ የቤተ መቅደሱ አገልጋይ ነው። ቄሱ ገፊ ነው ብሎ ካለ አሐዱ አብ ቅዱስ ብሎ የሚቀድሰው ታቦት የሚሸከመው እሱ ነው፣ ቡራኬ የሚባረከው እሱ ነው። ዲያቆኑ ገፊ ነው ብሎ ካለ ዲያቆኑ ከቄሱም ጋር ከሌሎችም ጋር ሆኖ ቅዳሴያቱን ስርዓት የሚያሳልጠው አብሮ የሚያገለግል ካህን ነው ማለት ነው። ዲያቆን ካህን ነው። ስለዚህ መረጃ አይናቅም። አንድ ሰው ሁለት ሰው ምናምን ነገር ስለ ቁጥር አይደለም ብያልኩ ያለሁት። ያው መጽሐፍቶቻችሁ ኢየሱስ አሁን በሰማያት ያማልዳል ይላል። የአንዱ ሰው እንትን አይናቅም አላልኩም፣ ይናቃል ሳይሆን ያልኩት እኔ ያው ሁሉንም በአንድ ላይ ባይፈረጅ በአንድ ሰው ምክንያት አሁን እነዛ ላይ ያደረሱባቸው ያሉበት ምክንያት የራሳቸው ምክንያት ሊኖር ይችላል። አሁን በአንድ ሰው አሁን ምክንያት ሙሉ እዛ ቤት ውስጥ አብረው የታቀፉ ንጹህ ምስኪን የሆኑ የእግዚአብሔርን ሕግ የሚጠብቁ የእግዚአብሔር ልጆች አሉ። ከነሱ ጋር ምንም ካላጠፉት ጋር ጥፋት ላይ ካልተባበሩት ጋር አንድ ላይ ሌላውን መውቀስ እኔ ተገቢ አይመስለኝም። ለዛ ነው የጴንጤ ቁጥሩ ምን ያህል እንደሆነ ታውቃለህ ናኦል? በኢትዮጵያ ውስጥ እንደ እውነተኛ ሆነ ከስሜታዊነት ጸድተህ ንገረኝ እስኪ። የጴንጤ ቁጥሩ ምን ያህል እየሆነ እንዳለ ታውቃለህ? አታውቅም? ስታስቲክ ጠይቅ፣ ወጣት ስለሆንክ ማለት ነው። ጠይቅ። አይ ቲንክ የህዝብ ቆጠራ በሚደረግበት ሳለ አለ። ኦኬ አሁን አለ ተብሎ የሚባለው ከ24 እስከ 35 ነው እስከ 40 ሚሊዮን የሚቆጠር የወንጌል አማኝ ተብሎ አለ ተብሎ ይታመናል። እኛ የምናውቀው ስላለ ማለት ነው። ኦኬ ከየት ነው የሄደው? ጴንጤ የሚሆነው ሰው ከየት እየመጣ ነው? ናኦል ያው አንደኛው በበርዝ ነው፣ አንደኛው ደግሞ ያው ከሌላ ቤተ እምነት በመቀላቀል ልክ ነው። ከሌላ ቤተ አንዶቹ በበርዝ ነው በመወለድ ሌሎቹ ከሌላ ቤተ እምነት ነው። ከየትና ከየት ነው አብዛኛው ወደ ወንጌላውያን ወደ ፕሮቴስታንት የሚሄደው? እኮ ከኢትዮጵያ ኦርቶዶክስም ሊሆን ይችላል አብዛኛው። ልክ ነው። አብዛኛው ከኢትዮጵያ ኦርቶዶክስ እና ከእስልምናም የሚመጡ አሉ፣ ከኢትዮጵያ ኦርቶዶክስ ከካቶሊክም የሚመጡ አሉ። ግን ቁጥር 1 ኦርቶዶክስ ነው። ለምንድነው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ እየነቀለ በየጊዜው የሚሄደው? እሱ ሰው ያልገባው ነገር ቢኖር ነው። በእኔ ጌታ ያልገባው ነገር ቢኖር ኦኬ። ለምንድን ነው ያልገባቸው? የሚያስተምራቸው አጥተው ነው ወይስ ትምህርቱ በአግባብ ተሰጥቶ እነሱ አልገባ ብሎ ስላላቸው ነው ወይስ እንደው ሌላ ጠቅማ ጠቅም የሚባለውስ ነገር ስላለ ነው? መቼስ ነው የሚቆመው?
የሚሄዱ ነገር መቼ ነው የሚቆመው? የሚሄዱ የፍሰቱ ነገር መቼ ነው የሚቆመው? እሱ አይቆምም። የሚክድ ይኖራል፣ የሚቀጥል ይኖራል፣ የሚቆይ ይኖራል፣ የሚጠፋ ይኖራል። በሐዋርያትም ዘመን እኮ ለምንድን ነው ግን ናውሌ የልክ ነው። የሐዋርያቱ ዘመን ላይ ያሉት እነሱ ሌላ አስተማሪዎች ስለነበሩ ነው። አሁን ግን የምጠይቀህ ለምንድን ነው ከኢትዮጵያ ኦርቶዶክስ ቤተክርስቲያን የሚወጡት ብለህ ስትል የትምህርት እጦት አይመስልህም? የትምህርት ማጣት አይመስልህም? ኧረ ኤርሚ እንደዛ አይመስለኝ። እኔ ትምህርቱን ካለመፈለግ ነው ብዬ ነው የማስበው። ኦኬ እንግዲህ አባቶች ይናገሩ አይደል? አባቶች እኔ አየሁትን ነው እንግዲህ። እኔ ሌላ አባት ቢነግረኝም እኮ ከእኔ በላይ አላምነው። አይ አባቶች ይናገሩ አይደል? ግን ማለት ጳጳሳቱ ምን ይላሉ በዚህ ጉዳይ ላይ? ምን ጳጳሳት ቢሉ ምን ይላሉ እንዴ? ጳጳሳቱ ምን ይላሉ ማለት ምን ይላሉ? እሺ መዝሙሩን በየመካከል ትተው ስላቀናበሩት የእኚህን አባት ስማቸው ታውቃቸዋለህ? እኚህን ጳጳስ ወይ ባይና አውቃቸዋል። ብፁዕ አቡነ ማርቆስ ይባላሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከተ ወንጌል ኃላፊ ናቸው። ምን እንደሚሉ ስማ። መዝሙሩን በየመካከል ትተው ስላቀናበሩት ስማው ግን ምን እንደሚሉ እሳቸው የሚናገሩትን። ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት እያሉ ጨለማ ውስጥ ጨለማ ድቅድቅ ጨለማ ዋት ይህ ሁሉ ሊቃውንት እያለ ጨለማ ድቅድቅ ጨለማ ውስጥ ነን ያሉን። ቤተክርስቲያን አይደለችም እንዴ? ናት። ታዲያ ቤተክርስቲያን ክርስቶስ ብርሃኑ አይደል? አዎ። ጌታዋ አይደል? አዎ። ጉልላቷ ነው ጣሪያዋ ነው ተብሎ ይባላል። አዎ። ምን ልታደግ ድቅድቅ ጨለማ ውስጥ ገባች? ተኝተን ምን በላይ ተኝተን ሊቃውንት ጉባኤው ላይ የነበረ ማለት ነው። ተኝተን ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት እያለ ጨለማ ውስጥ ጨለማ ድቅድቅ ጨለማ ተኝተን ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት እያለ ጨለማ ውስጥ ጨለማ ድቅድቅ ጨለማ በብርሃኑ ተመላለሱ ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት እያለ ጨለማ ድቅድቅ ዘማሪያኑና አባቶች አልተስማማችም። አባቶች ጨለማ ውስጥ ነው ያለነው፣ ያውም ድቅድቅ ጨለማ ውስጥ ነው ያለነው ይላሉ። በባለፈው ግን ይህንን በብርሃኑ ተመላለሱ ብሎ የሚል የልህና ምንድነው የፉክክር አድርጋችሁት፣ አንተ እንኳን አልተሳተፍክበት ሊሆን ይችላል። በየፔጁ እየመጡ ኑ በብርሃኑ ተመላለሱ፣ ኑ በብርሃኑ ተመላለሱ። እንዴ እኛ እኮ በክርስቶስ ነው ያለነው። ክርስቶስ ብርሃናችን ነው። እኛ የወንጌል አማኞች ነን። ወንጌል ብርሃናችን ነው። እግዚአብሔር የቃሉን ብርሃን አብርቶልናል። ክርስቶስ በርቶልናል። እና በቃ ኑ በብርሃኑ ተመላለሱ ሲሉ ነበር። አባቶቻችሁ ግን በውስጥ በጨለማ ውስጥ ነው ያለነው ይላሉ። አሁን የዘማሪው ነው ትክክል ወይስ የጳጳሱ ነው ትክክል? በለምታ የጳጳሱ ነው። አባቶች ትክክል ናቸው አይደለማ እንዴ? ከምን አንጻር ነው ጨለማ ውስጥ ነው ያለነው? ልጨርስና እዛ ጋር ተኝተን ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት እያለ ጨለማ ውስጥ ጨለማ ድቅድቅ ጨለማ በብርሃኑ ተመላለሱ ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት እያለ ጨለማ ድቅድቅ ጨለማ እንዴ እናነቁ እንጂ እንዴት ናቁ ነው እኮ እንጂ ሌላ እኮ ትጥቁ ሞልቷል እኮ። ጨለማ ድቅድቅ ጨለማ ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት እያለ ለመቼ ታደርጉታላችሁ? ወይም ማህሌት በመቆም ብቻ አሁን ጊዜውን ገፋለሁም ብላችሁ ታስባላችሁ? ማህሌት በመቆም እንዲሁ ስታስበው ማህሌት ቁመን ቀድሰን ወጥተን
ኦርቶዶክስ እምነት እድሜ ይኖረዋል ትላላችሁ? እንዴት ነው? አይኖረውም። ምን እያሉ ነው? ማህሌት ቆመን ቅዳሴ ቀድሰን የኦርቶዶክስ ቤተክርስቲያን እድሜ ይኖረዋል ብላችሁ ታስባላችሁ? የብፁዕነታቸው ጥያቄ ነው። የአብርሃም አምላክ ምስክር ነው። አይኖረውም፣ እድሜ አይኖራትም። የራሳቸው አሁን በቅርብም ድጋሚ የተናገሩት ቅዱስ ያሬድ ድጓ ምንድነው? ቅዱስ ሚካኤል ድጓ አያውቅም። መቋሚያ በመወዝወዝ መንግስተ ሰማያት አትገቡም። አባቶቻችን የገቡት ወንጌል ሰብከው ነው። ወንጌል ስበኩ ብለው ያስተላልፉት መልእክት አለ። አሁን ምእመኑ ከአባቶች ከጳጳሳት፣ ሊቃውንቱ ከጳጳሳት አልተስማሙ። እሳቸውን የስብከተ ወንጌል ኃላፊ ናቸው። ልብ በሉ። እውነቱን ፍርጥ አድርገው ነው የተናገሩት። መፍትሄ ይመጣል ብሎ በሚል ማለት ነው። ጉዳዩ ምንድን ነው? ወንጌል አይሰበክም። ታዲያም እንደሚደረገው በኦርቶዶክስ ቤተክርስቲያን ውስጥ ማህሌት ይቆማል፣ ቅዳሴያት ይቀደሳል። ታዲያ ማህሌት ቆመን ቅዳሴያት ቀድሰን የኦርቶዶክስ ቤተክርስቲያን እድሜ የሚረዝም ይመስላችኋል? ሊቃውንት እያሉ ለመቼ ታደርጉታላችሁ? ወይም ማህሌት በመቆም ብቻ አሁን ጊዜውን እንገፋለን ብላችሁ ታስባላችሁ? እንደው ስታስበው ማህሌት ቁመን ቀድሰን ወጥተን ኦርቶዶክስ እምነት እድሜ ይኖረዋል ትላላችሁ? አይኖረውም። እንዴት ሆኗል? እንዴት ሆኖ? ምክንያቱም ያውቁታል። ህዝቡ እየጠባ ነው የሚሉት ራሳቸው። ይኸው ሌላኛው ሊቃውንት የተናገሩት ሊቃውንት ማናቸው? ስምዐ ኮነ ናቸው። ስምዐ ኮነ ወይስ የጉባኤ ቤት መምህር ያ ተብሎ የተጠራችሁት ምን ገጥሟት ነው? ቤተክርስቲያን ምንስ አዲስ ነገር ላጽና ብላ ነው ወይስ የነበረው ምን ላልቶባት ነው ብዬ ነው ይሄን ያክል በኒቅያ ጉባኤ ስም ተሰይሞ የተጠራችሁት። ጥሩ ነው። ዝክረ ኒቅያ ያው ይታወቃል። ዓለም አቀፍ ጉባኤያት አንዱ ከዓለም አቀፍ ጉባኤያት አንዱ ነው። ኦርቶዶክስ ተቀበላቸው 3 ጉባኤያት አሉ። ከነዛ ዝክረ ኒቅያ ነው። አንድ ችግር የተቀረፈበት ጉባኤ ነው። ችግሩ ምንድነው? አሪዮስ ይባላል። ችግር ነው። ከሱ ጋር ብዙ ችግሮችም ተቀርፏል። ያኔ እንግዲህ የሃይማኖት አባቶች በሙሉ ተሰብስበው ሊቃውንቱ ተሰብስበው ብዙ ችግር የፈጠሩም ነበሩ። ከተሰበሰቡት ችግር የፈቱም ነበሩ። ስለዚህ ብዙ ችግር የተፈታበት ጉባኤ ነው እና ያ ለዘላለም ሲታወስ የሚኖር ነው። ሌሎች አያት ቤተክርስቲያናትም ይህን ሲያስቡት ይኖራሉ ጉባኤው እና አሁንም በሀገራችን በኢትዮጵያ እንደሚታወቀው ቤተክርስቲያናችን ተከብራና ተፈርታ የምትኖር ቤተክርስቲያን ናት። በዚህ መካከል ግን ብዙ ችግሮች እየገጠሟት ነው አሁንም ቢሆን። ስለዚህ ዝክረ ኒቅያ ሲባል የሊቃውንቱ የመሰብሰብ ጉዳይ ነው። እንግዲህ ዝክረ ኒቅያ ወይም መታሰቢያ ተብሎ የተጠራውና ምን ገጥሟት ነው ለሚለው ምን ያልገጠማት አለ የሚለው ነው መስሚያ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? የጉባኤ ቤት መምህር ናቸው። ልብ በሉ። ሊቀ ሊቃውንት ተብለው ከሚባሉት መካከል ምእመኑና አገልጋዩ አልተገናኘም። እንደዚህ ከላይ ያሉት ብለው የሚሉትና ምእመኑ ገና አልተገናኘም። ቤተክርስቲያንን ማናዋረዳት? ምን አሉ? ሎክ ተዋረደ ምን አለ መስሚያ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? ይህ መዋረዱ ማለት ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። የነበራትን ክብር የኢትዮጵያ ኦርቶዶክስ ቤተክርስቲያን እያጣች ነው። አዎ፣ ልጆቿንም እያጣች ነው። አዎ፣ የት ሄዱ? ወደ እስልምና ሃይማኖትና ወደኛ ወደ ወንጌላውያኑ ጋር መጡ። ወደ ብርሃን መንግስት መጡ። የስላሴ አምላክነት የምናመልክ ወደኛ ጋር እንኳን ደህና መጡ። እስልምናን ሃይማኖት መርጠው ይሄዱ የቄስ ሚስቶች ቪዲዮ እኮ አለን እጃችን ላይ። በሰንበት ትምህርት ቤት ውስጥ ገብተው 40 ልጆችን ሲያሰልሟቸው ያለ የራሱ የኦርቶዶክስ ቤተክርስቲያን ካህን ናቸው እያለቀሱ ሲናገሩ የነበሩት እስላሞች ማለት ነው። ዋይ ይኸው ማነው እንትናን መጠየቅ ብቻ ተገቢ ነው። ማነው እፎይን ማለት ነው። በእሱ አገልግሎት እንኳን ብዙዎችን ከእስልምና ሃይማኖት መልሶ የሚያስተምርለት አጥተው መልሰው እንደገና ወደ እስልምና የገቡ
እሱ ደግሞ ምን አለ? ወደ ፕሮቴስታንት ሃይማኖት ቢሄዱ ይሻላል ወደ እስልምና ሄደው ከሚገቡ ብሎ ቢል እነ ዲበኩልና እነ ልደተ ቃል ቁጭ ብለው አይ ወደ ፕሮቴስታንቱ መሄድ የለባቸው ማለት እፎይ ወደ ፕሮቴስታንቱ ሂዱ ወደ እስልምና ከሚመለሱ ወደ እነሱ ቢሄዱ ይሻላል ብሎ ሲል ቪዲዮ አለ እጃችን። ግን የኢትዮጵያ ኦርቶዶክስ ክርስቲያን ማን ያዋርዳት? ይጨርሱ። ስለዚህ ዝክረ ኒቅያ ሲባል የሊቃውንቱ የመሰብሰብ ጉዳይ ነው። እንግዲህ ዝክረ ኒቅያ ወይም የኒቅያን ጉባኤ መታሰቢያ ተብሎ የተጠራውና ምን ገጥሟት ነው ለሚለው ምን ያልገጠማት አለ የሚለው ነው መስሚያ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? የተዋረደ ይህ መዋረዱ ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። በጣም ችግሮች ውስጥ ያለ እንደ ገዳማት የሚያየን እንደሆነ እንደ ጉባኤ ቤቶች የሚያየን እንደሆነ እንደ ሊቃውንቱ እንደ መነኮሳቱ እንደ ምዕመናኑ እንደ ጳጳሳቱ ስናይ አንድ አይነት ቁመና የለሽና የመበታተን አይነት ስሜት የሚታይበት ዘመን ያለ ነው። ማን ነው የኢትዮጵያ ኦርቶዶክስ ክርስቲያን እየበታተናት ያለው? እንግዲህ ማን አርዳ የነበረ ማን ይናገር የቀበረ ይላል። እኔ ስሰማ የእውነት ወንድሞች ናቶች በጣም ነው ውስጥ ያዘ ነው። ይኸው ጌታዬ ኢየሱስ ክርስቶስ ምስክር። ምክንያቱም እቺ ቤተክርስቲያን ብለን የምንጠራት ሁላችን ምንድነው ይሄ መበታተን? ከየት ነው የመጣው? ለምን መበታተን መጣ? በጉባኤ ቤት፣ በገዳማት በጎች እኔ እረኛ ስለሆንኩኝ በጎች የሚሆን ከብቶች የሚበላ ቦታ ካልወሰድናቸው በስተቀር ዝም ብለን ወስደን እንደዚህ አይነት ጠፍ የሆነ ነገር ሳር ምንም የሌለበት ቦታ ላይ ብናስቀምጣቸው ከረሃቡ ብዛት የተነሳ የሚበላበት ፍለጋ በጎቹና ከብቶቹ ከቦታ ቦታ ይንቀሳቀሳሉ። ኧረ በመድኃኒዓለም እንደ አስወጡ። ለምን የግድ ቦታው ባዶ ሲሆን ቅር ይላችኋል እንዴ? ሞዴሬተሮች ሰው አታስገቡ። ሰው በተለይ ያወራ ከሆነ አታስገቡ። እና ምንድነው ጉዳዩ? ምንድነው የነዚህ አሁን እኚህ በስብሰባው ላይ የነበሩ ሊቀ ሊቃውንት ናቸው። ምንድነው የሰበሰባችሁ ጉዳይ? ምን ገጥሟት ነው? ምን ችግር ገጥሟት ነው ኦርቶዶክስ የተሰበሰበችው? ምንድነው የሆነ አንዳች ነገር እንደዚህ ተጠዳድፋችሁ ልትሰባሰቡ ከዓለም ዙሪያ ነው የተጠራሩት? ምን ነበረ ጉዳዩ? አንደኛ በነገረ ማርያም ትምህርት ላይ የተነሳ እና ነገረ ክርስቶስ ላይ የተነሳ ከምንም በላይ እነዚህ እኛ ለዘመናት ስንናገራቸው የነበሩ መጽሐፍቶች ጉዳይ ነው ያሰባሰባቸው። ጳጳሱ ምን አሉ? መጽሐፍቶቻችን ጥራት ይጎላቸዋል አሉ። ማነግሯቸው ነው ጥራት እንደጎደላቸው። አፌም ሞልቼ እናገራለሁ። እዚህ ያሉ ወንድሞቼም አሉ። አንዱ እኔ ነኝ። በዚህ 10 ዓመት ውስጥ እዚህም የሌሉ በመጽሐፍ የጻፉ የደከሙ በጣም አሉ። ጥራት እንደሌላቸው መጽሐፍቶቻቸውን አሳይተናቸዋል። እኛ ትንሹን እረኛ ኤርሚያስን ተጠቅሙ ይኸው ምን ብለው እንዳሉ ሌሎቹ ወጥተው የቀልድ ያህል ነበር ሲናገሩ የነበረው። ምን አሉ ብፁዕነታቸው? ምን አሉ? ይሄኛው ምን አሉ? የመጽሐፍቶቻችን ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። ጥራት ያስፈልጋቸዋል። ንጹህ ምንጮች። ይሄኛው አሁን የቤተክርስቲያን አንድ ታዋቂ መምህር ነው። ታዋቂ መምህር ቤተክርስቲያን ውስጥ ቀደም ብሎ በኢኦቲሲ ላይ ይመስለኛል ወይ በማህበረ ቅዱሳን ቴሌቪዥን ላይ የማህበረ ቅዱሳን ይመስለኛል ይሄ ነው። ማህበረ ቅዱሳን በማህበረ ቅዱሳን ቴሌቪዥን ላይ ቀርቦ ስለ ገድላ ስለ ድርሳናት እዚህኛ ስንለበልበው ጥያቄ ቀረበለት። ሲቀርብለት ገድላት ድርሳናት ንጹህ ምንጮች ናቸው አለ። ከዛ ቆይቶ ስብሰባ ሲደረግ ብፁዕነታቸው ደግሞ ምን አሉ? የመጽሐፍቶቻችን ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ ስንቱ አለፈ ብፁዕነቱ፣ ስንቱ አለፈ። እናንተ ተኝታችሁ ብፁዕ አቡነ ማርቆስ እንደተናገሩት ተኝታችሁ መንፈሳዊ እንቅልፍ ላይ ለጥ ብላችሁ ሰይጣን በኦርቶዶክስ ተዋሕዶ ቤተክርስቲያን ኦፊሻል እኮ ተመለከ። ህዳር 29 ቀን መጥቆራ የሚባል የአየር ላይ ጋኔን እንዲመለክ ታቦተ ሕግ ተቀረጸለት።
ተኝተን አሉ ብፁዕነታቸው ተኝተን። መንፈሳዊ እንቅልፍ ላይ ስትሆን፣ ጨለማ ውስጥ ስትሆን ሰይጣንን ታመልካለህ ማለት ነው። ይህን ስንት ሰው ያውቃል? ይህን ስንት ሰው ያውቃል? ስንቶቻችሁ ታውቃላችሁ? ይህን ወደ ኢየሱስ አትመጡም ወይ? አንተ የምትሰማው አንቺ የምትሰሚው እህቴ ይኸው ቱር እያሉ ውጡ አላላቸውም፣ ወጡ። የምናቀርበው መረጃ ሊቋቋሙት አይችሉም። የአባቶቻቸው ንግግር እጃችን ላይ ነው ያለው። የሚጻጻፉት ደብዳቤ እጃችን ላይ ነው ያለው። የጻፉት መጽሐፍቶቻቸው እጃችን ላይ ነው ያለው። እኛ ራሳችን የእነሱ ልጆች የነበርን ነን። እኔ ጋር መጥተህ ኦርቶዶክስን ልታብራራ ስትደክም ሳይ በጣም እስቃለሁ። የሆነ አንድ ወጣት ልጅ መጥቶ የሆነ አንድ ቄስ መጥቶ ኦርቶዶክስ እኮ ማለት ምናምን ነገር ብሎ ለእኔ ሊነግረኝ ሲመጣ ማለት ነው ለቀባሪው ማርዳት ነው ብሎ የሚል በጣም ራሴን ቆልዬ ዛሬ ባልሰቅልም፣ ግን ቤተክርስቲያኒቱን በሚገባ አውቃለሁ። ማወቅ የሚገባኝን ያህል አውቃለሁ። እውቀቷን ሁሉ በሙሉ አውቃታለሁ እያልኩ አይደለም። ማወቅ የሚገባኝን ያህል አውቃለሁ። ተምሬ ጠይቄ አውቃለሁ። ተምሬ ጠይቄ ያወቅኩት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የትኛውም ያህል ከቀን 1 እስከ ቀን 30 ድረስ በተጠቀጠቁት ቀናቶች ላይ የሚሰበኩት ፍጡራን ናቸው እንጂ የእግዚአብሔር ጸጋ በክርስቶስ ኢየሱስ የተገለጠው፣ የእግዚአብሔር ፍቅር በክርስቶስ ኢየሱስ የተገለጠው፣ የእግዚአብሔር ማዳን በክርስቶስ ኢየሱስ የተገለጠው አይሰበክም። ኢየሱስ ብለህ ስትል 360 ዲግሪ አይኑ የሚጉረጠረጥ ኦርቶዶክሳዊ ነው የሆነው። ምን እያለ ነው? አንጠለጠለው ለቅቤ ቅል እንኳን ማንጠልጣ ያለው ብሎ ይላል። ኢየሱስ ብሎ መልአኩ እኮ ስሙን እግዚእነ ወአምላክነ ወመድኃኒነ መድኃኒታችን ጌታችን አባታችን ምናምን ነገር ብሎ በሚል ቅጥ ኢየሱስ ትያዋለሽ ማለት ምንድነው? የማዕረግ ስሙን ጨምሩለት ይላሉ። ብራዘር የማዕረግ ስም የሚባል ነገር እንደዚህ ሻለቃ መቶ አለቃ አይነት ብለህ ልጠራው ነው እንደ ጌታችንም ኢየሱስ ማለት በቃ በመልአኩ የተባለ ጌታችን ኢየሱስ ክርስቶስን ብለን እንላለን። አይ ስሙን መጥራት ያለብህ ጌታችን አምላካችን መድኃኒታችን እናታችን ወንድማችን አባታችን። ወዳጄ እንደዚህ ስለጠራው አይደለም ኢየሱስን የምታከብረው። ኢየሱስን የምታከብረው ኢየሱስን የምትወደው ከሆነ የሚወደው ቢኖር ቃሌን ይጠብቃል ነው ብሎ ያለው። ኢየሱስ ብዬ ስጠራው ከመልአኩ በሰማሁት ንግግር ሐዋርያቱ በጻፉት ንግግር ነው። አዎ ያ ኢየሱስ ምንህ ነው ለአንተ? ምንድን ነው ለአንተ ብለህ ብትለኝ አምላኬ፣ ንጉሴ፣ ጌታዬ፣ እረኛዬ፣ አባቴ፣ ቤዛዬ፣ መድኃኒቴ ብለን እንላለን ማለት ነው። ኢየሱስ ተብሎ ሲባል የሚቆጣ ትውልድ ያለው የሚቆጣ የሚናደድ የሚበሳጭ ቺ ቤተክርስቲያን ተደፈረች ይላል። ኢየሱስ ስለተባለ አዎ ተደፈረች ይላል። እና ይኸው ስብሰባ ላይ ተቀመጠው ደግሞ የነበሩት ቀድሞ የነበረውን ክብሯን አጣ ይላል። ክብሯን ወሰደባት? ክብሯን ማን ነው የወሰደው? ክብረ ንጽህናዋን ማን ነው የወሰደው? እንደምትደፈር ሴት አስገድዶ እንደምትደፈር ሴት ማን ነው ክብረ ንጽህናዋን የወሰደው? ማን የደፈራት? ቤተክርስቲያን ምን የገሃነም ደጆች አይችሏትም ብሎ የሚለውን ማቴዎስ 16ን ጠቅሳችሁ ስትል አልነበረም እንዴ? ማን የደፈራት? የደፈራት ሰይጣን ነው። በማን በኩል? በልጆቿ በኩል። በምን አይነት ልጆች? መተተኛና አስማተኞች በሆኑ ልጆቿ መተታቸውን አስማታቸውን ሰርተው መጽሐፍትን እንደፈለጋቸው በቀይ በጥቁር እስክሪብቶ ጽፈው እንደ አሸን አስገቡባት። በግ እኮ የሚቀበርባት በአስማት በጥንቆላ በግ የሚቀበርባት እኮ ቤተክርስቲያን ነች። ማን ተናገሩ? ጳጳስ ብፁዕ አቡነ እንድርያስ። የረሳኑ እንዳይመስላችሁ እናንተ የውሾን ነገር ያነሳው ውሾ ይሁን ብላችሁ ተማምላችሁ የተቀመጣችሁ ኦርቶዶክሳውያን ሰማይ ምድር አይረሳውም፣ ኢትዮጵያውያን አይረሱትም። ጳጳስ ቡራኪዎት ትድረሰኝ ጸሎቶት ታግዘኝ ብለሽ የምትይው ቆንጅዬ ጠንቋይ ሆኖልሻል። በግ ቀባሪ፣ ድግምተኛ፣ መተተኛ ማለት ነው። የስልክ ቅጃቸውን ያወጣው
አይ እንትን ኤአይ ነው ብለው አሉ። ታዲያ ምን ነው ውሸት መሆኑን ቤተክርስቲያኒቱ መግለጫ ለምን አልሰጠችም? በኤአይ የአባታችንን ስም እያጠፉ የቤተክርስቲያኒቱን ህልውና ምናምን ነገር እንዳይሉ አይደለም። ኤአይ አይደለም ብራዘር፣ ነገሩ ወዲህ ነው። እንዳይጠለፍ በሚስጥር ሰማያት የሚባለው ነገር ቀልድ መስሎ ከሆነ በጣም ተታለሃል ወንድሜ፣ በጣም ተታለሻል እህቴ። አንዳንዶች ምን ይላል? ማን ነው ሄዶ ያየው? ኤርሚያስ እዚህ እየመጣችሁ ዝም ብላችሁ ሁሉ ቀን እንጂ ሃርድ አትስጡን። ዶች ለመጽናናት ብለው የፈጠሩት ነገር ነው። ሲኦልና መንግስተ ሰማያት የሚባል ነገር የለም። አንተ በ21ኛው መቶ ክፍለ ዘመን ሰርተህ አትበላም እንዴ ብለው ይላሉ። ብራዘር የኔ መብል አያስጨንቅ። ሰርቼም ልብላ ሰርቼም አላብላ ቶ ለእኔ ቤተሰብ አትጨነቅ። ለአንተ ነው የምነግርህ ብራዘር። መልክተኛ ነኝና እነግርሃለሁ። መልክተኛ ነንና እንነግራችኋለን። ስትሞቱ የት ነው የምትሄዱት? ያቺ የምትወጃት እምዬ አበባዬ ብለሽ እቴቴ ብለሽ ጠረት የነበረችው እህትሽ እናትሽ የት ነው የገቡት? በዚህ ጌታ አምነዋል? የዘላለም ሕይወት እንዳላቸው እርግጠኛ ሆነው ነው የሄዱት? የዘላለም ሕይወት እንዳለ የሚባልም ነገር አያውቁም። ይህና መጨረሻ ሲኦል ወይስ መንግስተ ሰማያት? ሲኦል ብለህ ካልክ በምን አወቀ? መንግስተ ሰማያትስ ብለህ ካልክ በምን አወቀ? ደግሞ ማሰጠ መንግስተ ሰማያት ብለህ ካልክ መጽሐፍ በዚህ ጉዳይ ላይ ምን ይላል? አንተ ምን እውቀት አለህ? እውቀት እንዲኖርህስ አንብበሻል ወይ? በሃይማኖታችሁ ውስጥ እንደዚህ አይነት ትምህርት ይሰጣሉ? ታውቀዋለህ? የዕለት ዕለት ውሎህን የምትውልበትን ታውቂዋለሽ እህቴ፣ የምትውይበትን። ጌታ ኢየሱስ ግን እንዲህ ይላቸዋል፣ ኑ ወደ እኔ ይላል።